ጆሲ ጠብቀኝ ላሳይ ነው። ምንድን ነው የምታሳየው ልጄ? ጆሲ ወይ እየሰማሁ ነው። አዎ ኢየሱስ ክርስቶስ አምላክ አለኝ ይላል እኮ ነው እያልኩ ያለሁት መጽሐፍ ቅዱስ ላይ ላሳየህ ማስረጃ። ኢየሱስ ክርስቶስ አምላክ አለኝ አይልም፣ አባቴ ነው እንጂ አምላክ አለኝ አይልም እያልኩ እኮ ነው ይላል። በቃ ላሳየህ፣ እኔ ማስረጃ ላሳየህ። እኔ እውነት እላለሁ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለ ማስረጃ አልናገርምና። ዳሩ ግን ትምህርት አንተ እውነት ናሽ ላሳየህ። ያው ዮሐንስ ወንጌል ምዕራፍ ቁጥር 17 ኢየሱስ ክርስቶስ አምላኬ አላለም እያልከን ነው። ያው እነዚህ ጋር ወደ አምላካችሁ አደርጋለሁ ይላል ኢየሱስ ክርስቶስ። አንብበው፣ ያው ማስረጃ ነገርኩህ እኮ። ይሄኛውን በስጋ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው አይደለ? በስጋ ወደ አምላኬ አለ። ለምን ታዲያ ወደ አምላካችሁና ወደ አምላኬ ለምን አላለም? እዚህ ጋር ምን ይላል መሰለህ? ወደ አባቴና ወደ አባታችሁ የሚለውን ለምን ተውከው? እዚህ ጋር ምን ይላል? እኔ ወደ አባቴና ወደ አባታችሁ ይላል አይደለ? መጀመሪያውን ስማኝ ነው ይኸውልህ፣ ወደ አባታችሁ መጀመሪያውን ቆይ ስማኝ፣ ይኸውልህ ሁሱ ተረጋጋ እንጂ አንተ ራስህ። እኔ ወደ አባቴና ወደ አባታችሁ አዩ፣ ወደ አባቴና አለና የእርሱን አባት የራሱ አባት አድርጎ ራሱ በባህሪው መለኮት ስላለው በመለኮት አንድ ስለሆነ አባቱን ለብቻው ክሌም አደረገውና ወደ አምላኬም ወደ አምላካችሁ አለ። አየው የኛ አምላክ የሆነው ልክ ለእርሱ አምላኩ እንዳልሆነው ሁሉ ማለት ነው። ምክንያቱም እርሱ የሰላም አምላክ ስለሆነ ማለት ነው። ስለዚህ አምላኬ ሲል ለሱ አምላክ አለው ማለት ነው አይደለ? ኖ እንደዛ ሳይሆን ለምን እኔ ወደ አባታችን እና ወደ አምላካችን እስካርግ ድረስ ለምን ብሎ አልተጻፈ ነበር እዚህ ጋር? እኔ ወደ አባቴና ወደ አባታችን ተባለ አምላክ እያለኩ ነው ጆሲ። እሱንማ እኮ ነገርኩህ። እሱንማ እኮ እየነገርኩህ ነው። እሱንማ እሱ በስጋ አምላክ አለው። አዎ ኦፍኮርስ። አዎ ያልተፈጠረ እንጂ የተወለደ እኮ ነው ኢየሱስ ክርስቶስ አይደለ? ኢየሱስ ክርስቶስ እኮ በስጋ የተዋሃደ መለኮትን የተዋሃደ ስጋ እኮ ይዟል አይደለ? በስጋው አምላኬ ይለዋል፣ አባቴም ይለዋል። በስጋው በመለኮቱ ግን አባቴ ሊለው አይችልም። እኔ እናንተ ለምሳሌ አባት የምንልበት መንገድ ይለያያል እኮ አይደለ? እኔ አባት አይደለም አምላኬ ከይቅርታ ጋር እኔ ፈጣሪ ነው። እሺ አዳምጥ፣ ይኸውልህ አሁን ኢየሱስ ክርስቶስ እኛ ግን አባት እንድንል የልጅነት መንፈሱ ሰጥቶናል። ለኛ ግን አባቴ ብለን እንድንጠራው እኛ ሰጥቶናል። ባሪያ ነህ እንደ መጽሐፍ ቅዱስ ላሳየህ። መጽሐፍ ቅዱስ ላይ ማስረጃ ፈልጋለህ? ምን ኢየሱስ ክርስቶስ ባሪያ ነው ይላል መጽሐፍ ቅዱስ። ምን ትላለህ? ልክ ነው። የባሪያውን መልክ ይዟል። ልክ ነው። ምክንያቱም መዋረዱን፣ ስጋውን፣ ደካማውን የአዳምን ስጋ የተዋረደበትን ስጋ መያዙን ሲነግርህ የባሪያውን መልክ ያዘ ይላል። ኦፍኮርስ አውቀዋለሁ። በጎቼ ድምፄን ይሰማሉ ይላል ኢየሱስ ክርስቶስ። በጎቼ ድምፄን ይሰማሉ ይከተሉኝማል አለ። በጎቼ የሚለው ማን ነው? ክርስቲያኖችን ነው። ክርስቲያኖችን፣ አማኞችን በእርሱ አምላክነት በእርሱ ሰውነት ፍጹም ሰውነትና ፍጹም አምላክነት የምናምን ክርስቲያኖች ማለት ነው። ስለዚህ ክርስቲያኖች የኢየሱስ ክርስቶስ በጎች ናቸው ማለት ነው አይደለ? ኦፍኮርስ። አዎ የበጉ ጠባቂ ደግሞ ራሱ ክርስቶስ ነው። ተኩላ እንዳይወስደን በእንደናንተ አይነት በስህተት ነቢያት የስህተት መንገድ እንዳንሄድ በጎችን የሚጠብቅ ክርስቶስ ኢየሱስ ነው። ስለዚህ አንተ አንድ ጥያቄ ልጠይቅህ። አሁን አውጥቼዋለሁ። ይኸውልህ ሱራ 57 3 ላይ ምን ይላል? እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው ይላል አይደለ? ምንድነው እርሱ? እርሱ ፊትም ኋላም ቀሪ ነው ይላል አይደለ? ይህ የአምላክነትን የሚያሟላ ነው አይደለ? አንድ አምላክ ለመባል ፊትም ኋላም የሌለው ነው አይደለ? ወደ አንተ እንመጣለን፣ ችግር የለም። ነው አይደለም? ይሄን መልስልኝ። መጀመሪያ ይሄን መልስልኝ። እሺ ነው። እሺ ነው አይደለ? አምላክ ለመባል አምላክ ፊትም ኋላም ቀዳሚም ምንም የሌለው ነው አይደለ? እርሱ ፊት እሺ አይደለ? ይሄን መልስልኝ። መጀመሪያ ይሄን መልስልኝ። ረጋ በላ እንዴ ዳውራ ድርስ ከላይ ያለው ልጅ ምን ያደረከው? ሚውተን አንሳው፣ ደውልልኝ የሚለው ልጅ ሰማል? እሺ አይሰማም? እሺ ቀጥል። እሺ ጆሲ ቀጥል። አሁን ሱራ 57 3 ላይ ፊትም ኋላም የሌለው ነው አይደለ? አላህ በአንተ በቁርአንህ አላህ ፊትም ኋላም የሌለው ነው አይደለ?
የሰማው ይህን ባህሪ ለነብዩ መስጠት ትችላለህ? ላ መልከ ጸዴቅ የሚባል ሰው አለ መጽሐፍ ላይ እሱ ቆይ ስማይ መጀመሪያውን እሱን አስረዳለሁ ከፈለክ ስለ መልከ ጸዴቅ ከፈለክ እነግርሃለሁ ከፈለክ ችግር የለውም ግን መጀመሪያውን ስለገባለሁ ብቻ እናውራ ይሰማል ምን ነበር ይሰማኛል እሺ እኔ ሙስሊም ነኝ ጓደኛዬ ጋር እየተቀላለድኩኝ እሺ ድምጽህ አይሰማም ከይቅርታ ጋር በቃ እሺ ጆስ ይቀጥል እሺ አሁን አንድ ሰው ፊትም ኋላም የሌለው ማለት አንድ አምላክ አላህ ብለህ የምታመልከው ያንተ አምላክ ፊትም ኋላም የሌለው ነው አይደለ? እሺ ቀዳሚም ምንም የሌለው ነው አይደለ? ስለዚህ ቀዳሚም ፊትም ኋላም ከሌለው አምላክ ብለህ የምታመልከው አንተ በአንተ በቁርአን ያለው ማለት ነው ኢየሱስ ክርስቶስን ነብይ ነው ለማለት የምትሄድበት ርቀት ደግሞ መጽሐፍ ቅዱስ ላይም ኢየሱስ ነብይ ነው አምላክ አልተባለም ብለህ የምትናገርበት ላይ የዮሐንስ ራዕይ ምዕራፍ 1 ቁጥር 17 እስከ 18 ላይ ፊተኛውና ኋለኛው እኔ ነኝ ይላል አይደል? አልፋና ኦሜጋ እኔ ነኝ ይላል አይደል? የመጣውና የሚሄደው የሚመጣውም እኔ ነኝ ይላል አይደል? ከራስ ከቁርአን ጋር አሁን አንድ አምላክ ኢየሱስ ክርስቶስ ለአምላክነቱ መገለጫ እንዲሆነው ይሄን መንገዱ በትክክል አይገልጸውም። ከዛ ውጭ ደግሞ የዮሐንስ ወንጌል ምዕራፍ 8 ቁጥር 54 አብርሃም ሳይወለድ እኔ አለሁ ብሎ ይነግራቸዋል። ይሄ በራሱ ለአምላክነቱ ማረጋገጫ አይሆንም? ከፈለግ መጽሐፍ ቅዱስ ነው ተጨላ አስነብብ ይችላል። እንዲህ አይነት ቃላቶችን ነብያችን ሰለላሁ ዐለይሂ ወሰለም ራሱ ይገለጽባቸዋል። በጣም ይገርማል። እኔ የምልህ አሁን ሁሱ እኔ ለምልህ አሁን አንድ አምላክ ጆሲ አምላክነት መገለጫ አይደለም። አዳምጠኛ ነብዩ መሐመድ ነብይ ያንተ ነብይ መሐመድ እንደዚህ ማለት ይችላል? በቃ ዝም ብለህ ራስህ ማውራት ብቻ ነው የምትፈልገው? አዳምጥ እንጂ ረጋበል ማውራት አይደለም። ያንተ ነብይ እንደዚህ ማለት ይችላል ወይ? አዎ ይችላል ለነግርህ ነው። አዳምጠኝ። እኔ ከአብርሃም በፊት አለሁ ነው ያለው አይደል? ኢየሱስ ክርስቶስ ነብዩ ሰለላሁ ዐለይሂ ወሰለም ከክርስቶስ በላይ እኔ ከአዳም በፊት አለሁ ነው ያሉት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? ኩንቱ ነብይ ቦታ ታሳየኛለህ? እንደሱ ያሉበትን ቦታ ታሳየኛለህ? አዎ አሳየኝ። ኩንቱ ነብይ እሺ አውጣና አሳየኝ። ኩንቱ ነብይን ወአደም በይነ ሩህ አውጣና አሳየኝ። እሺ አዳምጥከስ አውጣና አሳየኝ። እኔ የምፈልገው በአረብኛው አይደለም በእንግሊዘኛውና በአማርኛው ነው የምፈልገው። አውጣና አሳየኝ። አዳም በስጋና በመንፈስ መካከል ሳለ የዛኔ ነብይ ነበርኩ ብሎ እስኪ ያስብ። እሺ ወደ አማርኛ ልቀይረውና እዚህ ጋር ላሳየህ። ያውና ሐዲሱ ይታያቸዋል ልጆች። አዳም ገና በስጋ በመንፈስ መካከል ሳለ ነብይ ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩ። ወደ አማርኛ ልቀይረው ከተረጎመላችሁ እኔ አለ የአላህ መልእክተኛ ሆይ መቼ ነብይ ነበርክ? በሌላ ዘገባ ደግሞ መቼ ነብይ ተብለህ ተጻፍክ አለ። አዳም በመንፈስና ኢንሳይክሎፒዲያ ላይ አልፈልግም። እኔ የምፈልገው ቁርአን ላይ በትክክል ቁጥሩን ምዕራፉን እንድትነግረኝ ነው የምፈልገው እኮ። ምዕራፍና ቁጥሩን ልነግርህ ነው፣ ችግር የለውም። ያ በታች ተቀምጧል። እሺ ረጋ በልና አትፍጠን። ገናችን ያ ነው ያ ምንጮቹ እዚህ ጋር ተቀምጠዋል። አህመድ 2596 ላይ ሙስነድ አህመድ ላይ ታገኛለህ። ጋር ነብዩ ሰለላሁ ዐለይሂ ወሰለም ኩንቱ ነብይን ወአደም በይነ ሩህ ወልጀሰድ አዳም ገና በስጋና እንግሊዘኛውን አድርገህ ጆሲ ረጋ አድርጌልህ ስትጠጣ ነበር። ማርታ ሰላም ነው? እሺ ሰላም ሁሱ፣ እንዴት ነህ? ደህና ነሽ? ደህና ነኝ። አይ የልጁን የቅድሙን ጥያቄ ልጠይቅ ነው። ማለት ወንድ ልጅ ህፃን ተወልዶልናል አለቅነት በጫንቃ የሚለው አንድ ቪዲዮ አይቼ እሱን ለመጠየቅ ነው የገባሁት። ጠይቅ። እሺ እሺ፣ እሱ የት ነው ያለው? አሳየኝ። የትኛው? ልታሳየው ነበረ መጀመሪያ የጠየቀ ልጅ። ኦኬ፣ ምን የሚለው?
ህፃን ተወልዶልናል አለቅነት በጫንቃ ምናምን የሚል አይ ቲንክ መጽሐፍ ቅዱስ ላይ ነው። አለቅነት በጫንቃ ቀጥሎ እሺ ሰሞኑን ይቅርታ ሰሞኑን ማለት አንድ ቪዲዮ ሲዘዋወር አይቼ ነው። ምን የሚል ቪዲዮ? ህፃን ተወልድ ማለት ነብዩ መሐመድ ህፃን ተወልዷል የሚል አለ። እሱ ላይ የተዘዋወረው ቪዲዮ እሱ ላይ የተዘዋወረው ቪዲዮ ምንድን ነው? ቪዲዮ የተዘዋወረው አይደል ሁሱ ህፃን ተወልዶልናል ላለቅነት በጫንቃ ምናምን የሚል እንደዛ የሚል አለ። አዎ የቱ ጋር ነው? ቅድም መጀመሪያ ልጁ ጠይቀው ነበርና ልታሳየው ነበረ። ልጁ ያለው ምን ነበር የጠየቀው? አሁን ያልኩን ኖ አይደለም። ልጁ ያለውን ድገሜልኝ ጥያቄውን። ችግር የለውም ማሳይሻለሁ። ህፃን ተወልዶልናል ላለቅነት በጫንቃ የዘላለም ምናምን በነቢዩ ሙሴ አንደበት ነብዩ ሰለላሁ ዐለይሂ ወሰለም ህፃን እንደተባሉ የተገለጸበትን ቦታ አሳየኝ ነው ያለው። እሺ የት ነው ያለው? ለኔ ማሳይ አላሳየውም። ችግር የለውም አሳይሻለሁ። ትንቢተ ኢሳይያስ ላይ የሚገኝ መሰለኝ ግን ጥቅሱ አይደለ መጽሐፍ ቅዱስ ውስጥ ሄደ ነው። ትንቢተ ኢሳይያስ ላይ ያለው እንዳሳየሽ ነው የፈለግሽው? እና ሰሞኑን ያወራው እንደዛ ነው። እና በዛው ቀጥሎ ደግሞ ኃያል አምላክ ይላል። ለኢየሱስ የተነገረው ነው። አንተ ለነብዩ መሐመድ ነው ያልከው። ለኢየሱስ ነው የተነገረ ያለሽ ማን ነው? ኃያል አምላክ ነው ነብዩ መሐመድ። ለኢየሱስ ነው የተነገረ ያለሽ ማን ነው? መጽሐፍ ቅዱስ ላይ ያለውን አይደል ያወራው? የቱ ጋር ነው ለኢየሱስ ነው ብሎ የተነገረ ያ ጥቅስ? እስኪ አውጣው ያወራበትን። እሺ ጥቅሱን አውጣው። ለኢየሱስ ነው ብሎ የተናገረሽ ማን ነው? ያን ጥቅስ አላነበብከውም ሙሉን? የለም ለኢየሱስ ነው የሚል የለም በፍጹም። እሺ የዋዲ ማለት ቪዲዮ ሰርተዋልና ያንተ እስኪ ገብተህ ምንድን ነው ይዋድ? እኔ እዛ ነው ያየሁት። የዋድ ጋር ምንድን ነው የዋድን አታውቀውም? ምንድን ነው ይዋድ? ሰው ነው ብዙ ለኢየሱስ ነው ያልሽው አንቺ? ለኢየሱስ የተነገረውን አንተ ደግሞ ለነብዩ መሐመድ ለኢየሱስ ነው የተነገረ ያለሽ ማን ነው? ከኢየሱስ ውጭ ኃያል አምላክ የተባለ የለም። ኦኬ እሺ፣ እንደዛ ካለ አሳየን። እሺ ኃያል አምላክ የተባለበት አንድ ቦታ አሳየን። ኢየሱስ ያባክፈች ክፈች። እሺ ክፈተው። አንተ ያወራው ኃያል አምላክ የተባለበት ቦታ የት ጋር ነው? እሺ ታስገባኛለህ መረጃ ልበልም? አዎ ይዘሽ። አይ ሰሞኑን አንድ ቪዲዮ ያለውና ጤነኛ። እሺ መልሰህ እንድታስገባኝ ይዤ እመጣለሁ። ኃያል አምላክ የተባለ የት ጋር ነው? ኢየሱስ ክፈች አሳየን። ትንቢተ ኢሳይያስ ላይ ህፃን ተወልዶልናል የሚለው አንተ ለመሐመድ ነው ብለህ አወርታል ሰሞኑን። ሙስሊሞችን ነው። እሺ ወላሂ መከራ ወላሂ። እሺ ልጠይቅህ። እሺ ልጠይቅህ። ሁሱ ኢሳ ወፍ ፈጥሯል አይደለም? በቁርአን አልፈጠረም። ዝም አይፈጥርም። የወፍ ቅርጽስ? የወፍ ቅርጽ አንቺም መስራት ትችላለሽ። መስራት መፍጠር በሚል ይመጣል። የወፍ ቅርጽ እኔም እፈጥራለሁ ከጭቃ። ግን ወፍ አልፈጠረም። እፍ ሲልባት ነፍስ ዘራች ምናምን የሚለው በአላህ ፍቃድ ይላል። አላህ ስብሐነ ወተዓላ ነው። ምን አታስረዳም? እሱም በትክክል
እሺ ላስረዳሽ ታዳምጫለሽ? ላስረዳሽ ታዳምጫለሽ? ቁርአኑ የሚለው እሺ ምን ይላል መሰለሽ? በመጀመሪያ ህፃን የተባለበትን ቦታ ላሳይሽ ወይንስ ልተወውም? ዝም ብለሽ ላሳይሽና ህፃን የተባለው በነብዩ ሙሴ አንደበት ማን እንደሆነ ላሳይሽ አንድ ጊዜ። ሶሒህ ሙስሊም ላይ ይገኛል። ያውና ሶሒህ ሙስሊም ጋር ፈቀድ ወረደ ፊ ሶሒህ አልኢማም ሙስሊም ረሒመሁላህ ተዓላ እዚህ ጋ ነው ከሁላች ከኛ በኋላ የተላከው ህፃን ነው ብሎ የገለጻቸው እዚህ ጋ ነው። ሙሴ ባያቸው ጊዜ አለቀሰ ይላል። ወደ አማርኛ አልቀይርልሽ፣ ምናልባት አማርኛ በትክክል ከተረጎመው እሺ ሰሂህ ሙስሊም ቡኻሪ ላይ በሌሊት ጉዞና እርገት ምዕራፍ ላይ እንደተዘገበው ነቢዩ መሐመድ ቤተሰብ ባልደረቦቻቸው ላይ ሶላት ይውረድ፣ ከዚያም ስድስተኛ ሰማይ ላይ እስክደርስ ድረስ ተጓዝን። በሙሳም ላይ ሰላምታ ያቀረብኩለት፣ እሳቸውም እንዲህ አሉ፣ እንኳን ወደ ጻድቁ ወንድምና ጻድቅ በጠራሁ ጊዜ ብለው ጠራቸው። አለቀሰ አለው። ጌታ ሙሴ ያለቀሱበት ምክንያት ኢማሙ ነወዊ እያለ ይህ ማለት ሙሳ ዓለይሂ ሰላም ቁጥራቸው ቢበዛ በመካከላቸው ጥቂት ስለነበሩ አማኞችና ህዝቦች አዘኑ። በአማርኛ ምንም እንትን አላለውም። ለማንኛውም ቃሉን ላሳያችሁ። እዚህ ጋር ጉላም ብሎ ቃል በቃል አስቀምጦታል። ያና ሙሴ ያለቀሰበት ምክንያት ይሄ ነው። ፈኑዲየ ማ ዩብኪከ በአማርኛ አድርግልኝ። ህፃን ተወልዶልና አለቅነት ጫንቃነት ምናምን የሚል ነው ያወራውና እሱን እሺ ልጁ የጠየቀውን መለስልኝ እያልሽ ነበረ። ልጁ ምንድን ያለው በሙሴ አንደበት ህፃን ተብለው እንደተገለጹ ነው። ያውና ህፃን የሚለው ቃል በቃል ያውና እዚህ ጋር ሙሴ ባያቸው ጊዜ ህፃን ብሎ የገለጸባቸው ይሄ ጉላም የሚለው ቃል ነው። ይሄ ቃል ነው ሙሴ የተናገረው ከሁሉም ነቢያት በኋላ የመጣ ለማለት ነው ህፃን የሚለው። ወደ አማርኛ ልቀይረውና እስኪ በትክክል ከተረጎመው እንመልከት። ጉላም ይላል የአረበኛው ቃል ያውና ባሪያ ብሎ ተርጉሞታል። ጉላም የሚለው ግን ህፃን ወይንም ልጅ ማለት ነው። በሱረቱል ከህፍ ላይ ይሄ ቃል ይገኛል። ወአመል ጉላሙ ይላል፣ ልጁ ህፃኑ ግን እያለ ይናገራል። ቃል በቃል ይህን ቃል ህፃን ብሎ አስቀምጦታል። ለማንኛውም በሙሴ አንደበት ህፃን የተባለው ልጅ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሆናቸው ሶሒህ ሙስሊም እና ቡኻሪ ላይ ተቀምጦላቸዋል። እሺ አሁን ኢየሱስ ክርስቶስ ወይንም ዒሳ እንደ ቁርአን ላይ ብለን እንጥራላችሁ ወፍ ፈጥሯል ብለው ብዙ ጊዜ ይነግሯቸዋል። ለመሆኑ ወፍ ፈጥሯል? ወፍ አልፈጠረም። ምንድነው ታዲያ ከተባለ የወፍ ቅርጽ ከምን ከጭቃ ገብተሻል አይደለ? ያ ነው የሚለው። ከዚያ በኋላ የክርስቶስ ስራ በዚያ ላይ ምንድነው? እፍ ማለት ነው። እስከዚህ ድረስ ብቻ ነው ድርሻው። በራሪ ወፍ የማድረጉ ስራ የማን ነው? የአላህ ሱብሓነሁ ወተዓላ ስራ ነው። ይህንን በቁርአን ላይ ሁለት ቦታ ላይ መጥቷል። በቁርአን ላይ ሁለት ቦታ ላይ መጥቷል። ምን ይላል? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ምን ረቢኩም አኒ አኽሉቁ ለኩም ሚነ ጢን ከሀይአት ጠይር ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ይላል። አኒ አኽሉቁ ለኩም ሚነ ጢን አለ። አብርሃም ማን ነው? ሙሴ ማን ነው? መሲሁ ምን አለ? እኔ ከጭቃ የወፍ ቅርጽ እሰራላቸዋለሁ ወይም እፈጥርላቸዋለሁ። ምንድነው የሚፈጥረው ከተባለ ከጭቃ የወፍ ቅርጽ፣ ወፍን ሳይሆን የወፍ ቅርጽ ያንን ነው። እና ስለዚህ ፈተኩኑ ጠይረን ቢኢዝኒላህ፣ ከዚያም በአላህ ፍቃድ በራሪ ወፍ ትሆናለች አለ። ታየሽ፣ የመሲሁ ስራ ምንድን ነው? የወፍ ቅርጽ መስራት ነው። ከዚያም እፍ ማለት ነው በዚያ ላይ። ከዚያ በአላህ ፍቃድ በራሪ ወፍ ትሆንለታለች። ይሄ ነው። ሙሴ ልክ እንዲሁ ወፍን ህይወታቸውን ዘርቶላቸዋል። ማነው? አብርሃም በቁርአን ላይ። ስለዚህ በአላህ ፍቃድ ኢሳ የወፍ ፈጣሪ ሆኗል አይደለ? አላልኩም እንደዛ አይልም። እንደዛ የወፍ ፈጣሪ አይልም። የወፍ ቅርጽ ነው የሚለው። የወፍ ቅርጽ ከጭቃ መቅረጽ ማለት አፍ ካለባት በኋላ በአላህ ፍቃድ በራሪ ወፍ ሆነ ይችላል። በአላህ ፍቃድ እሺ፣ ያለ አላህ ፍቃድ ምንም ማድረግ አይችልም። ያ በራሪ ወፍ የሆነው በአላህ ሱብሓነሁ ወተዓላ ውሳኔ ይሄ ቢአምር ምን አላህ ሱብሓነሁ ወተዓላ። ኦኬ እሺ፣ ሌላ ጥያቄ እሺ፣ ደግሞ ለምሳሌ ሌላ ጥያቄ በነብዩ አይሚን በአላህ ብቻ ማመን ይቻላል?
ነው ወይስ በነብዩም አንድ ላይ ነው ማመን የሚቻለው? በአላህ ብቻ ማመን ነው እንጂ አላህ ደግሞ ያዘዘው በመልእክተኞቼ መልእክተኛነት እመኑ ብሏል። ከዚያ ነቢያቶችን እንደ ነቢይ መቀበል ነው። ፈአሚኑ ቢላሂ ወረሱሊሂ ይላል። በአላህ እመኑ በመልእክተኞቹም እመኑ ይላል። ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአላህ እመኑ እንዲሁም በመልእክተኛ እመኑ ባወረድኩትም ብርሃን በቁርአን እመኑ ይላል። ያ ነው በአላህ ማመን ሲባል ጊዜ አላህ የላካቸውን ነቢያቶች እንደ ነቢይ አምኖ መቀበል ግዴታ ነው። ሁሉንም ነቢያት አንድንም ሳንክድ ማለት ነው። በነ ኢብራሂም፣ በነ ሙሴ፣ በነ ዒሳ በሁላቸውም ነቢያቶች በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጭምር ይህ ነው። እሺ እና ሲታሲዙ ለምሳሌ ባላና በመልእክተኛው አምናለሁ ተብሎ ነው። ምን አልሽኝ? ሻሃዳ ስታሲዙ በእና ነው የሚቀበለው። እሺ ሻሃዳ ስናሲዝ ጊዜ በአላህና በመልእክተኛ አላህን እንደ አምላክ ነቢዩ ሙሐመድን እንደ ነቢይ እንደ መልእክተኛ በመመስከር ሌላ አይደለም። እርሳቸውን ልክ እንደ አምላክ ብንመሰክር ኖሮ የዛኔ በአላህ ላይ ያጋራን ይባላል። ይሄ በፍጹም ክህደት ነው፣ አይቻልም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ መልእክተኛ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ፣ ይሄ ነው። እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። ሙሐመድ ደግሞ የእርሱ መልእክተኛና ነቢይ ናቸው ብዬ መሰክራለሁ። ይሄ ነው። በየሁሉም ነቢያት ዘመን እንደ መልእክተኛ ይመሰክራሉ። ልክ ለምሳሌ ሐዋርያቶች ምናሉ በና አመና ቢማ አንዘልተ ወተበዕን ረሱላ፣ ጌታችን አላህ ሆይ ባወረድከው ቃል አምነናል፣ እንዲሁም መልእክተኛውንም ተከትለናል አሉ። መልእክተኛን እንደ መልእክተኛ መከተል መቀበል ግድ ነውና መሲሁን ክርስቶስን ኢየሱስን ሐዋርያቶች እንደ መልእክተኛ አምነው ተቀብለዋል። ልክ እንደዚያ ማለት ነው። ይሄ ነው። እሺ እሺ፣ አመሰግናለሁ። መርሐባ። እሺ ጥያቄ ያለ ይቀጥል። እሺ ልቀጥል። ጥያቄ ቀጥል። እሺ ንድር ስለሰጠኝ አመሰግናለሁ። የኔ ጥያቄ ሁለት ጥያቄ ነው። ሁለቱን ጠይቄ እወጣለሁ። በቅርብ የተለቀቀ ቪዲዮ ነበርና ከዛ ቪዲዮ ውስጥ መካከል ያንተን ንግግር ሰምቼ ነበርና ምንድነው እሱ መካከል ሕፃን ተብሎ መሐመድ ነብያችን መሐመድ ተነግሮለት ነበረ። እሱም አለቅነት ሁሉ በጫንቃው ላይ ይሆናል ተብሎ ተነግሮለት ነበረ የሚል ነበር። ሰምተኛል? ጨርስ። እየሰማ ነው። የኔ ጥያቄ ነብያችሁ መሐመድ ሕፃን ተብሎ የነገረለት የትኛው ነብይ ነው? ሙሴ። መሐመድ ሕፃን ነው ተብሎ የተነገረለት በነቢያቶች አፍ ተነግሮለታል ብለህ ስትል ሰምቻለሁና የትኛው ነብይ ነው ሕፃን ብሎ የተነገረለት? ሙሴ። ምዕራፍ ስንት ላይ? ሰው ሙስሊም ና ልንገርህ፣ ትገልጣለህ፣ ታወጣለህ። ሰው ሙስሊም 3887 ሳይ ሙስሊም 3887 ግለጠው። ኦኬ ሙሴ የብሉይ ኪዳን ሙሴ በመጽሐፍ ቅዱስ ያለውና 3887 ላይ ሕፃን ነው ብሎ የገለጻቸው እርሳቸውን ነው። ክፈት፣ እየሰጠው ነው ማስረጃ። እሺ ሙሴ ልክፈትለት፣ ጋይዝ ቆይ ልክፈትለት። ሕፃን ተብሎ ተነግሮለታል ብሎኛል። ስንት ነው? ምንድን ያልከኝ? 3887 ቡኻሪ ላይ ሙስሊም ቡኻሪ ላይ ነው። ሙስሊም ላይ ያለ ሰጣለኝስ ቡኻሪ ስንት? 3887 3887
ሐዲሱ በጣም ረጅም ነው። ምኑ ጋር ነው? እስቲ ከፍቼ ላሳይና ታሳየኛለህ እስቲ። የሙሴ ታሪክ ላይ ነቢያቶችን እያረጉ ወደ 7ቱ ሰማይ የሄዱበት ጉዞ ነው እሱ። እዚያ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ልክ ሙሴ ጋር ሲደርሱ ሕፃኑ ብሎ ሲገልጻቸው እናያለን። ክፈታ። እሺ ቆይ እየከፈትኩ ነው ቪዲዮ። እሺ የትኛው ላይ ነው ያለው? እስቲ ንገረን ቦታው ነው። ሙሴ ላይ 6ኛው ሰማይ ላይ የሚል ታገኛለህ። አይውና ሙሴ እሱ ጋር አካባቢ ወደ እሱ አብርሃም ነው። ወደ ዝቅ አድርገው ወደ ላይ እንደሱ አውርድ። ቅድም አብርሃም ጋር ደርሰህ ነበር። እሺ እሱ ጋር አካባቢ ሴቱ ጋር ነው። ያውና ያው የቱ ጋር ሙሴ ላይ ያለው እዚህ ጋር ነው። አብዱልከሪም አንዴ አንብብለት። ያውና ዘያን ግማን እያለ የተቀመጠበት ቦታ አንዴ አብዱልከሪም ቢዮ ተነሳ። አብዱልከሪም ሰላም አለይኩም ወራህመቱላሂ። ስለ ሙሴ ላይ ያለውን አንዴ እንትን በለው። ወአለይኩም ሰላም። ያውና ሙሴ ቀጥታ ያን ግማን እያለ ህፃን እያለ ይገልጸባል። ጉላም የሚለውን አሳየን። ከፍ አድርገህ ጉላም የሚለውን ወገናችን መካከል ላይ ይታያል። ያን ግማን ማለት ህፃን ማለት ነው። ያውና እዚህ ጋር የአረበኛው ጋር ቀጥታ ቃል በቃል ህፃን ጉላም የሚለውን ክፈት። አረበኛው ላይ ማለት ነው። ፕራይመሪ ለምን እንግሊዘኛው ያን ግማን ማለት ህፃን ማለት ነው። አረብኛው ልክ እንግሊዘኛው ልክ አይደለም። እሺ እንግሊዘኛው ልክ አይደለም። ያ ኦኬ እንዳሉ ቡሃሪ እንግሊዘኛውን አትቀበሉም? እንግሊዘኛው በአረብኛ ነው የተጻፈው። ለምሳሌ መጽሐፍ ቅዱስ የተለያዩ ጊዜ ትራንስሌት የሚደረገው መሰረታዊ ቋንቋ ላይ ችግሮች ሲፈጠሩ ነው። ስለዚህ ይሄ ምንም አዲስ ነገር አይደለም። ምናልባት ማናቅ መስሎ ከሆነ እዚህ ያር በጣም እንትን ስለዛ ትራንስሌሽን ፕሮብሌም ነው። ያንግማን ማለት እኮ ትልቅ ሰው ማለት ነው። ማን የተረጎመው ትነግረናለህ? ከይቅርታ ጋር ወገናችን አንተ ሰው መተርጎሙን ሳይሆን ያንግማን ማለት ህፃን ማለት ነው አይደል? እሱ አይ ማን የተረጎመው ወገናችን ታውቀዋለህ? ከይቅርታ ጋር አረበኛው ላይ ወደዛ አልሄድም ስላለን ተርጓሚ አወጣላለሁ። ዶክተር መሐመድ ነው። ቆይ ዶክተር መሐመድ ነው አወጣላለሁ። ተርጓሚውን ችግር የለውም። አሁን እሱን ሳይሆን እኔ ያንግማን ማለት ህፃን ማለት ነው። እሱ ቆይ ቀጥታ እሱን ሐዲስ አረበኛው ላይ አድርገህ እኮ ፕራይመሪ አረበኛው ላይ አድርገው ነው። ይሄኛው ልክ አይደለም። ይሄኛው ልክ አይደለም። አረበኛው ላይ ወጣ። ኦኬ እንዳሉ እንግሊዘኞች ልክ አይደሉ ማለት ነው። አንተ አውጣ አረበኛው ላይ አስቲ ጀነራላይዜሽን ፋላሲ ይባላል። ሎጂክ ማጥናት ከሆነ አንዴ ይቅርታ፣ አስቲ ጀነራላይዜሽን ፋላሲ ምንድነው ታውቃለህ? አንዴ ይቅርታ፣ አስቲ ጀነራላይዜሽን ፋላሲ ምንድነው? በሎጂክ አይደለም ወንድማችን፣ ይኸውልህ እኔ እየጠየኩ ያሉት ይሄን የፈቱት የናንተ ሊቅ ናቸው። አንዴ ተረጋጋ። አስቲ ጀነራላይዜሽን ፋላሲ ማለት ነው። ለምሳሌ ኢትዮጵያ ውስጥ የሆነች ሴት ሳይክል ስትነዳ ካየ የኢትዮጵያ ሴቶች በአጠቃላይ ሳይክል ይነዳሉ ብሎ እንደመናገር ማለት ነው። እዚህ ጋር ተሳሳቱ ማለት ኤቭሪዌር ተሳስተዋል ማለት አይደለም። ይሄ አስቲ ጀነራላይዜሽን ፋላሲ ሲባል ዩ ሹድ ለርን ሎጂክ ባይ ዘ ወይ እና ስለዚህ አንድ ቃል እዚህ ጋር ተሳሳቱ ማለት ሁሉ ተሳስተዋል። አስቲ ጀነራላይዜሽን ፋላሲ ይባላል። ስለዚህ ወደ አረብኛው ተመለስ። እዚህ ጋር ተሳስተዋል። አንተ ያልከው ምን አልከው? እዚህ ጋር ተሳስተዋል። ይሄኛውን የፈታው ሰው እዚህ ጋር ይሄን የፈታው ሊቃውንት እዚህ ጋር ተሳስተዋል። ለምን አወጣች? እዚህ ጋር ተሳስተዋል። አንተ ሰው ይኸው ፍቺ አይደለም እኮ ይሄ ካሜራ አትዝጉበኝ። ወደ አረብኛው ትሄዳለህ ወይስ አትሄድም? ወገን ሂድ፣ አረብኛው ክፈት። ወደ አረብኛው ሂድ። ሰውየው ምን ሆኗል? ሄዳለሁ ግን ያንግማን ብለዋሉ። እሺ ጀነራላይዜሽን አንዴ ሀስቲ ጀነራላይዜሽን ፋላሲ ማለት ነው። ኧረ ቆይ እዚህ ጋር ተሳስቷል። አንዴ ይኸውልህ ወገናችን እንትና አንዴ ላስረዳክ። እዚህ ላይ ትራንስሌሽን እኛ አንገደደም እኮ ትራንስሌሽን ላይ የመቆም ግዴታ የለብንም። መሰረታዊ ቋንቋ ላይ ነው የመቆም ግዴታ ያለብን። አንተ ምን አልከን? ከዛ እዚህ ጋር ተሳስተዋል። አዎ ተሳስተዋል። ኤቭሪዌር ተሳስተዋል እንዴ ካልክ ይሄ ሀስቲ ጀነራላይዜሽን ይባላል። በሎጂክ ካልተማርክ ፋላሲ ነው።
እኮ እነሱ ግን ይሄ ተራሱ አይደለም የፈታው ተራሱ የሆነው ሊቅ ነው ተሳስቷል ያልከው ራሳችሁ ሰዎች ፋለናችሁ ኢየሱስ ሳይቀር ሁሉም ሰዎች ፋለናቸው አይምሮ አላቸው በጣም አስቆራጭ የሆኑ ሰዎች ናቸው ተራሱ ናቸው ተራሱ ሆነው አስቀምጣቸው አንተ ሀቢቢ ሄሎ ይድና አረበኛው ላይ እኮ ያንግማን ማለት ህፃን ማለት እንዳልሆነ እሺ ሻርም ይርከፈተው አውረት እንግሊዘኛ አትከበሩ እሺ አረበኛው ላይ እሺ የት ጋር ነው? እሺ አማርኛለሁ። የት ወረድ ሙሴ ወረድ እሺ እንዴው ቆይ አንድ ከዚህ አንድ ድሪስ ኦኬ ትንሽ ወረድ በል እሺ ያው ትንሽ ወረድ በል ሙሴ ጋር የሚለው ጋር ድረስ ያው የትኛው ነው? አዎ ስለ ህፃን ልጅ እንግዲህ ቆይ አንድ እሺ ወረድ አድርገህ ትንሽ ይሄን ስንጨርስ ግን ራሱ ጥቅስ ላይ ጥያቄ አለኝ። እሺ እንዳትወጣ እሺ ወገናችን፣ ይሄ ራሱ ጥቅስ ላይ ጥያቄ አለኝ። ኢሳይያስ 9:6 ላይ ወደ አንተ ስለሚገለበጥ ስንጨርስ እንዳትወጣ። ይሄኛው ትንቢተ ኢሳይያስ ላይ ያለው ነው 9:6 ላይ ያለው ነው። አጅበርበር ቆይ አንዴ እኔ አይደለሁም እሱ ነው ወንድም እኮ እየነገረኝ ስለሆነ ተረጋጋ፣ ቀስ በል እሱ ያወጣው እኮ ብሎ እንደተገለጸ እዚህ ጋር ቃል በቃል ላሳይህ ነው። እኔ ምን አደረኩኝ? ቆይ እሺ አሳየኝ። ስለማታውቀው አሁን ይሄን ጸጥ ብለህ ማዳመጥ ያለብህ። እሺ አሳየኝ። ምን ይላል እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ፈለማ ተጃወዝቱ ባለፍኩኝም ጊዜ ከሙሴ ጋር እንደተገናኘው ልክ ሙሴን ሲያልፉ በካ አለቀሰ ሙሴ። ቂለ ለሁ ማ ዩብኪክ ምንድን ነው የሚያስለቅስህ ተባለ። ቃለ አለ አብኪ አለቅሳለሁኝ አለ ሙሴ ሊአነ ጉላመን ያውና ቡዒሰ ባዕዲ ከእኛ በኋላ የተላከው ህፃኑ ይሄ ነውና ብሎ ተናገረ። ጉላም የቱ ነው ህፃን ይላል? የቱ ጋር ያው ጉላም የሚለው ያው ጉላም የትኛው እንደሆነ አታውቀውም ማለት እኮ እኔ ሐረብኛ እንዴት ይራሳየ ያው እዚያ ጋር ጉላም የሚለው ያው እዛ ስንተኛ መስመር ላይ ነው ያለው? ከዚህ ይኸውልህ ስንተኛ መስመር ላይ ከዚህ ስንተኛ መስመር ላይ ንገረኝ። ከዚህ ጀምር ቁጥርና መስመሩን ንገረኝ። ችግር የለም እሺ ከይ ታሳየህ እንዴ ያውና 1 2 3 4ኛው ላይ ጉላም ቪዲዮ ለምን አጠፋችሁብኝ? ቪዲዮ አጠፋችሁብኝ። ቪዲዮ ማን አልጠፋም ያውና 4ኛው መስመር ላይ ጉላም የሚል ቃል አለ። 1 2 3 4 ነው አይደለ? ይሄኛው መስመር ማለት ነው። የቱ ጋር? አዎ እሱ ጋር ሂድ እሷ እችኛዋ አራድልሽ ከዚህኛው ካጠገቡ ያለችው እሷ። እሺ እቺ አውስ ህፃን ነው የሚለው ጉላም ይላል። ጉላም ማለት በአረብኛ ህፃን ማለት ነው። እሺ እኔ ቆይ የት ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ይቅርታ ከይቅርታ ጋር ግን እንደዚህ ግን አይተረጎምም እኮ ወንድ ልጅ ነው። በነገራችን ላይ እንደዚህ አይተረጎምም። አላህ የሚለውን እንደዛ አድርገህ ተርጉሞ እስቲ አንድ ጊዜ አላህ የሚለውን ተርጉሞ እዛው ላይ አላህ የሚለውን ተርጉሞ እዚህ ጋር በነገራችን ላይ እንደዚህ አይተረጎምም። ወንድ ልጅ ነው የሚለው ኖ እንደዚህ አይተረጎምም። ይኸውልህ እንግሊዘኛ ቆይ አንድ ያዳምጠኝ። አንድ ነገር መተርጎም ስትፈልግ አረቢክ እንግሊሽ ሌክሲከን አለ ታውቃለህ? አረቢክ እንግሊሽ ሌክሲከን ወይ እንግሊዘኛ እኮ ያንግማን ነው የሚለው። ቆይ አይደለም ይሄ አንተ ይኸውልህ ጎግል ትራንስሌሽን ውስጥ ገብቶ በጣም ፋውል ነው። እንደዛ አይተረጎምም። ስኮላርስቲክ አይደለም ራሱ አካዳሚክ አይደለም እያደረክ ያለው። እንግሊዘኛ ትቀበላለህ ወይ? እንግሊዘኛ ትቀበላለህ? ቆይ እንግሊዘኛ ነው። ተረጋጋ። እሴ ትርጉም ነው እኮ ይሄ ትርጉም ሊሳሳት ይችላል። ቋንቋ ስታጠና ለወደፊት ቆይ ቋንቋ ስተተረጋጋ አሁን የተፈለገው ጎላም የሚለው ቃል የተፈለገው አይደል እንዴ? ጎላም የሚለውን ቃል አንድ ነገር ስትፈልግ አረቢክ እንግሊሽ ሌክሲከን ላይ ገብተህ ስኮላርቲክ በሆነ ጥናት በተጠና የቋንቋው ሊቃን ይሄንን ቋንቋ ጉላም የሚለውን ቃል ምን ብለው ተረጎሙት የሚለውን ነው እንጂ የምታደርገው ከእንትን ላይ ቃላት ወስደህ በጎግል ትራንስሌሽን አይደረግም። ለምሳሌ አላህ የሚለውን ውሰደው እስቲ ኤግዛምፕል አላህ የሚለውን ውሰደው። ወይድ አንዴ እኔ እናንተ እንስማማሽ። ያንተን ሐሳብ ቆይ አንዴ ላሳየህ። ሰማው ከወይድ አላህ የሚል አለ። አላህ የሚለው ከላይ ውሰደው ላሳየህ። አንዴ ይሄድልሃል። በቃ ውረድ ካልሆነ ውረድ ማለት ነው። አላህ ትቀጥላላችሁ ከኡስታዝ ጋር። አላህ የሚለውን ውሰደው። ይኸው ከላይ አላህ የሚል አለለ ውሰደው። አሁን የወሰድከውን ቃል ውሰደው። እንዳውኑ አላህ የሚለውን ውሰደው። ይኸው ከላይ አለልህ። አላህ አይታይም? አላህ የኔን ሐሳብ ለምን አጨረስኩም?
ወስድላለሁ አልኩ። በቃ አንዴ ትቀጥላለህ እባክህ። አገታውና አላህ የሚለውን ውሰድ። ከላይ የኔን ሐሳብ አላህ የሚለውን አሁን ያረከውን ውሰድ። አሁን ያረከውን አላህ የሚለውን ውሰድና አሳያቸው። ሳልጨርስ አንዴ ውሰድና እኔ ላስተካክል ነው የገባው። ይሄን አትቀበለው። ቆይ አላህ ተመለስ። ይሄን እንግሊዝኛ ተቀበል። ተመለስና አረብኛው ጋር ተመለስ። ይኸው ሊያስወርድ ነው። ህፃን አይልም። ይኸው ሊያስወርድ ነው። ያንግ ማንም ይለው ማትሰማ ከሆነ አላህ የሚለውን ውሰደው። ግን አዳምጡኛ። አላህ የሚለውን ውሰድ። ተረጋጋ። አስወርደው አልፈልግም ማለት ነው። አላህ የሚለውን ውሰድ። ላሳይህ አንዴ። ህፃን አይልም። ላሳይህ አንዴ። አማርኛችንም አንዴ ቆይ አንዴ የኔ ሀሳብ መልሱልኝ። ይሄን አልቀበልም። መውረድ ፈልጋለሁ። ላሳይህ ነው። ቆይ ለምንድን ነው የምወርደው? እንዴ እኔ ለምንድን ነው የምወርደው? ትወርዳለህ። ጥያቄ እኮ ፈጥሮብኝ ትወርዳለህ። አላህ የሚለውን ያዘው ኡስታዝ። አንዴ ጥያቄ እኮ ፈጥሮብኝ ነው። አላህ የሚለውን ይተርጉመው። አንዴ ትልቁ ነው አላህ የሚለውን ይተርጉመው። አሁን እኮ እኔ ጥያቄ ፈጥሮብኛል። ጥያቄ መልኩ ላይ አብዱልከሪም ምን አድርገው አላህ የሚለው ምን ብሎ እንደዚህ የሚተረጉመው ላሳይህ። ስተትህን ላሳይህ። ስህተት አይደለም። ያው እሺ አብዱልከሪም ነው አብዱልከሪም ይዞታል። አላህ የሚለውን ምን አድርጎ የሚወስደው አንተ ልጅ ጉግል ትራንስሌት ነው። ሌክሲከን ላሳይ ነው። ጉግል ትራንስሌት አይደረግም። ሌክሲከን ይሄው ይታያል። ትራንስሌሽን ለምሳሌ እንግሊሽ አረቢክ ተመልክታን። እንግሊሽ አረቢክ ዲክሽነሪ አለ። ሌክሲከን ነው የምንመለከተው እኛ። እሺ ጉግል ትራንስሌት እንደዛ አንጠቀም። ለምሳሌ አሁን ጉላም የሚለውን ይሄው ከላይ ጉላም የሚለውን ሲያስቀምጠው ይሄው እዚህ ላይ መመልከት ይቻላል። ዘርዝሮ ያስቀምጠዋል ጉላም የሚለውን ማለት ነው። ያንዳንዱ ለምሳሌ በጣም ቁጭ አድርጎ ያስቀምጠዋል። ከላይ ኪድ ብሎ ያስቀምጠዋል። ፎር ኢንስታንስ ህፃናት ብሎም ያስቀምጠዋል። ቦይስ ለምሳሌ ልጆች እያለ ያስቀምጠዋል። ስለዚህ አንተ ሌክሲከን ትራንስሌሽን ካለ አሳየን። መጀመሪያ ታሳየናለህ። ከሌክሲከን አረቢክ እንግሊሽ ሌክሲከን አሳየን። እንደዛ ይሰማሃል? ሄሎ ሜት አድርገው ሌክሲከን ነው ምን ጉግል ትራንስሌት ሌክሲከን በነገራችን ላይ አብዱልከሪም ይኸውልህ ላሳየኝ መልሰኝ። እኛ ይኸውልህ ቆይ አንዴ እስቲ አዳምጥ። ሰከንድ ቆይ አታዳምጥም እንዴ? ሰው ቤት ገብተህ አላስወራኳል። ኡስታዝ አንድ ሰከንድ ላውራ እንዴ? አያስወራም እኮ ይሄ ልጅ። አላህ የሚለውን ስም ይታያቸዋል በጉግል ላይ ስታስቀምጡት ኡስታዝ ይታያቸዋል። አብዱልከሪም ይኸውልህ አላህ የሚለውን ስም ማን ብሎ ነው የሚተረጉመው? ጉግል ላይ አላህ የሚለውን ማን ብሎ ነው የሚተረጉመው? ደስቴው አላህ የሚለውን ሰጥና አስገባው ጉግል ላይ ደስቴው። በጣም የሚገርማችሁ ነገር ማለት እንደዛ አይተረጎምም። አላህ የሚለውን አረብኛው ውሰድና ጉግል ላይ አስገባው በአማርኛ። እሺ ኡስታዝ ኡሱ ይሄውና ጉር ትላለህ። ይሄንን ነገር እንደዚህ አይተረጎምም። ምን አይነት እንትን ነው? ያላነበበ ሰው ነው አተረጓጎም። ዝም ብሎ ህፃን ነው። አይ ትልቅ ሰው ይመስለኝ ነበር ወላሂ። ኧረ ምን ትልቅ ነው ህፃን ነው። ለማንኛውም ጉላም የሚል ቃል ነው ወይ አረብኛችን ወይ እተረጉማለሁ ብሎ የት ሄደ? ጉግል ትራንስሌት ነው። ጉግል ትራንስሌትማ አይሆንም ብሎ አይሆንም። አላህ የሚለውን እግዚአብሔር ብሎ ነው የሚያስቀምጠው። በቃ ይሄን ነገር እንድታውቁ ነው የፈለኩት። አረብኛ የሚችል ክርስቲያን ይግባላችሁና አሁን ምንድነው ሌክሲከን ካላ ሌክሲከን ነው የምንጠቀመው። አሁን ይሄ ህፃናት አይደለም፣ ሙስሊሞች የተማሩ ናቸው ወገናችን። ሎጂክ አስተማርኩ ቅድም። ሎጂካል ፋላሲ ሰራክ። እችኛው ጋር ሁሉም ተሳስተዋል። ይሄ ሃስቲ ጀነራላይዜሽን ፋላሲ ይባላል። ይሄን ተማር መጀመሪያ። የቋንቋ ልዩነቶች ሲመጡ ምንድነው የምናደርገው? ሌክሲከን ነው የምንጠቀመው። ለምሳሌ አሁን አልማኒ ይሄ ለምሳሌ ዲክሽነሪ ነው፣ አረቢክ ዲክሽነሪ ነው የምንጠቀመው። አሁን ከአረቢክ ዲክሽነሪ ጉላም ማለት ልጅሞ እንደሆነ ላሳያችሁ። ለምሳሌ ቻይ አታርጉኛምጠው እዛ ጋር ያለው ሰው ያ እዚህ ገና አይደለም። አብይ እዚህ ገና አይደለም። ማስረጃ ሊሆን አይችልም እኮ ገና እዚህ ገና አታልቁኝ። ማስረጃ አይሆንም። አታልቁኝ። እሺ አታልቁኝ። ሚውት ደግሞ አታርጉኛል። ሚውት ለምን ታርጉኛላችሁ? ሚውት አታርጉኝ። ለፖሊስ ጣቢያ ተመልክታለህ ወገን። ሚውት አታርጉኝ። የማስረጃ ጥረት ያች አዳ አብዱልከሪም ዝም በለው በአላህ ያ ሊበቱኝ ነው። አብዱልከሪም እሺ፣ ኡሱ ከአንተ ጋር እሺ፣ ከአብዱልከሪም ጋር ላውራ። በማላት ትግቡ ከአብዱልከሪም ጋር አብዱልከሪም ቆይ ስማኝ፣ ልስማማለህ
ልስማማለህ። ይሄኛው መጠየቅህን ብቻ ቋንቋ ማለት ሲፈታ ችግር የለም። መጠየቅህን ብቻ ሌግዚገን ማስረጃ አምጣ። ልስማማልህ። አብዱል ከሪም የኔን ሀሳብ ስማ። እኔ ከአንተ ጋር መስማማት የለብኝም። ማስረጃ ነው የሚያስማማኝ ወገን፣ ማስረጃ ነው የሚያስማማኝ። ጠያቂ እኮ እኔ ነኝ። ይሄኛው ስህተት ነው። ይሄ ስህተት ነው። ስህተት ነው ልበል ሳይሆን ኧረ አንዴ የተረጋጋ ወገን ነው ሊድልህ ተው። ይሄኛው አንተ ሌግዚገን ማስረጃ ነው ማስረጃ የሌግዚገን ሰው ምን የሚባለው ዲክሽነሪ ያንግ ማን ብሎ ነው የፈታው? እንግሊዘኛው ያንግ ማን ማለት ህፃን ማለት ነው። ምን የሚባለው ዲክሽነሪ እንደዛ ይተረጉም? ምን የሚባለው ያንግ ማን ማለት ህፃን የሚል ዲክሽነሪ አለ? ጉላም ስለሚለው እያወራን ነው። እንግሊዘኛው ጉላም ስለሚለው ያንግ ማን ዲክሽነሪ አምጣ። በቃ ማስረጃ የለውም። በቃ ማስረጃ የለውም ማለት ነው። ያንግ ማን ማለት ህፃን ነው እያልክ ነው። ጨረስካው? እኔ አላልኩም እንደዛ። ስለ ጉላም እያወራሁ ነው። ኧረ ወገን ጉላም ስለሚለው ነው እያወራን ያለ ነው ወገን። አንዴ ዝም በለው። ቆይ ሁሱ አንዴ እኮ ማለት ስለገባን ጉላም የሚለውን ከዲክሽነሪ አሳየን ቶሎ በልሽ። ጉላም የሚለውን የዲክሽነሪ ማስረጃ አሳየን ቶሎ በል። ኧረ አንዴ እድል ስጡኝ። አምስት ቁጥር አለ እኔ አሳይቻለሁ። አምስት ቁጥር ላይ ዲክሽነሪ ይከፍታል። አንድ ሚውት አታርጉኝ፣ ደግሞ ሚውት አታርጉኝ። እድል ስጡኝ። ማንም ሰው ሚውት አርጋ እኔ ላውራ። እኔ እኮ በአንተ ሙድ አልሄድልህም። አምነህ ማትቀበል ከሆነ የራስህ ግዴታ ነው። እኔ በአንተ ሙድ አልሄድልህም። እኔ ጥያቄ የጠየኩህ ጥያቄ ልጠይቅ የገባሁት መመለስ ጥያቄን ጠይቅ። በቃ የኔ ጥያቄ ምን ብሏል? እሱ ህፃን ልጅ ተብሎ መሐመድ ተነግሮለታል አለኝ። እሱን ተው፣ እኔ እሱ ነው የተናገረው። ከዛም ግን ህፃን ልጅ ተብሎ ጥያቄ ምን ብለህ ነበር የጠየቅከው? በቃ ከኔ ጋር ይቀጥል። አብዱል በአላህ ተው። ምን ብለህ ነበር የጠየቀኝ ቅድም? ኦኬ ከማን ጋር ልቀጥል? ከኔ ጋር ቀጥል። ከማን ጋር ልቀጥል? ምን ብለህ ነበር የጠየቀኝ? ከኔ ጋር ቀጥል። ህፃን ተብሎ ተነግሮለታል ብለህ ቪዲዮ ተናግራላ። ያን ተነጋግረን ጨርሰን አልፈናል። ተነግሮለታል ህፃን ተብሎ በነቢያቶች ተነግሮለታል። በሙሴ አንደበት ህፃን የተባለው የቱ ጋር ነው ብለህ ጠይቀኸኛል አይደለ? ብለሃል አንተ። ሙሴ ብሎታ ስትል በሙሴ አንደበት የቱ ጋር ነው ያለው አልኩህ። ከዛን ጠየቁህ ሙሴ ብሏል አልከኝ። እሺ አሁን ተረጋጋ እንጂ ቀስ ብል ጠየቁኝ አይደለ? አሁን ቀጥታ ያው ቃል በቃል ሙሴ ጉላም ብሎ ህፃን ብሎ ገልጾታል። እሱ ነው ሳይቻለው ቋንቋ ህፃን ማለት አላ እንደዛ አይልማ። እንግሊዝኛው ደግሞ ያንግ ማን ይላል። ያኛው አረብኛውም ደግሞ ስትፈታው ምንድን ነው የሚለው? ወንድ ልጅ ይላል። አረብኛውን ከዲክሽነሪ ያሳያል። አንዴ አሁን እኮ እኔ እኮ ሁለት ማስረጃ እየደገፈኝ ነው። ሀቢቢ አዳምጥ እንጂ ተረጋጋ። እያወራህ ነው ከኔ ጋር አይደለ? እንደ ትልቅ ሰው ሁን። እሺ አውራ። እኔ ቃል በቃል ሐዲሱ ላይ ሙሴ هذا غلام جاء بعدنا وله أتباع أكثر منا የሚለውን ሐዲስ አሳየሁ። ሙሴ ምን አለ? ቃል በቃል ያውና ከእኛ በኋላ የመጣው ህፃን ለእርሱም ከሁላችንም ከነቢያት በላይ በርካታ ተከታይን አፍርቶ የሚመጣ ብሎ ገለጻቸው። ጉላም የሚል ቃል በቃል ሙሴ ህፃን ብሎ የተናገረው ስለ እርሳቸው ነው አለ። እሱን አልካልኩም እኮ እሱ ስለሳቸው አይደለም አላልኩም። አሁንም ህፃን ልጅ የሚለው ግን የለም። ውሸት ነው። ውሸት ነው። ውሸት ነው። እሱ ነው ትልቁ ላይ ዋሽቻለሁ። አንዴ ትልቁ ላይ አድርገው። አይ ወጣን አሁን ምን ብሏል? አንድ ከይቅርታ ጋር እሱን አልካድኩም ብሏል። ሰምታችሁታል አይደለ? ቃል በቃል እኔ ኢሳያስ 9:6 የሚለው ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ምናምን ቢል አይደለም። ግን በነቢያት አንደበት ህፃን የተባለው ማን ነው ከተባለ ሙሉ በቁርአንም በሐዲስም ላይ ብትሄዱ ሙሴ ቃል በቃል ከእኛ በኋላ የመጣው ህፃን ብሎ የገለጸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ይሄን ያናደዳቸው አይደለ? አይ ቃል በቃል እዚህ ያሳቸዋለሁ። ጉላም ብሎ ቃል በቃል ህፃኑ ከኛ በኋላ የመጣው ህፃን ከሁላችንም በላይ ተከታይን አፍርቶ የሚመጣው ነብይ ብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገልጿቸዋል። ያው ይሄ ሰውዬ ምን አደረገ? ጉላም ነው ጉግል ትራንስሌት ነው የሄደና ብቻ አደረገና ወንድ ልጅ ነው። ለማንኛውም ኡስታዝ የምትጨምሩት ካለ መጨመር ትችላላችሁ። ሌሎች አይ ጉግል አላዳምጣል ልጁ ታውቃላችሁ። ምክንያቱም ማስረጃ እንደሌለው ስለሚያውቅ ይጮሃል። ባይዘው ለዛ ነው እኛ አሳየን እኮ ጉላም ማለት የጉግል ትራንስሌሽን አንጠቀምም። እሱ ምክንያቱም ጀስት ትክክል አይደለም። ባይዘው ለዚህ ጋር ማስረጃ አምጣ እያልነው ነው ያመለጠው። ባይዘው መውጣት ያለ በቃ ምንም ማስረጃ የለውም። 5 እየቆጠርኩ ነበር። ባይዘው
5 ቆጥረን እንድትወጣ ነው ኦልሬዲ ልትወጣ ነበር። እኛ ይሄ ጉላም የሚለው እዛ ጋር ትራንስሌት ችግር አለ። ሰዎች ሌግዚከን ትራንስሌሽን እንኳን የመጣው መዝገበ ቃላት አይደለም የመጣው። እኛ ከመዝገበ ቃላት ማስረጃ አምጡ እናንተ ነው ተባልን። አሳየን። እኛ ይሄው ለምሳሌ አልማኒ ላይ ይሄው ቻይልድ ይሄው ቦይ ብሎ ያስቀምጣል። ፎርኢንስተንስ ጉላም ይሄው ጉላም ይታያቸዋል። ጉላም ቦይ ኦር ቻይልድ خلاص ايه هلنا لا ክርስቲያን ያው ሌግዚከን አሳየን። ሐዲስ ላይ غلام جاء بعدي ብሎ ነው ደግሞ ሙሴ የገለጸው። ለትልቅም ወይጥለቁ على الرجل ወላ የመጣው ህፃን እርሱ ነው ብሎ ገለጻቸው። ነውሩ ምንድነው ሲጀመር? ወይጥለቁ على الرجل البالغም ችግር የለውም እኮ ኢጥላቅ ይደረጋል ሲጀመር ችግር የለውም። ቅድም ራሱ ወጣትም ልጅ ላይ ለወጣትም ልጅ ይጠቀመዋል አረበኛ፣ ለህፃንም ልጅ ይጠቀመዋል። ለታቻው አይደለም። እንዳጠቃላይ ግን ሙሳ አለይሂ ሰላም ህፃን የተባሉት ከምን አንፃር ነው የሚለውን ሲፈታ ምንድነው ከሁሉም ነብያት በኋላ መጨረሻ ላይ ስለመጡ ከዚህ አንፃር ነብዩ ሰለላሁ ዐለይሂ ወሰለም ጉላም ህፃኑ ተብለው ተገልጸዋል። እና ከሁላችንም በላይ ተከታይና አፍርቶ የሚመጣው ህፃን ይሄ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለምን ቃል በቃል ሙሴ ገልጿቸዋል። ምንጩን ለምትፈልጉ ክርስቲያኖች ሶሒህ ቡኻሪ 3887 ላይ ታገኙታላችሁ። እሺ ቀጥሉ ሌሎች። አንድ ነገር ለመጨመሪያ ያህል ከዚህ በኋላ ክርስቲያኖች ስትገቡ አትሊስት ኢዘር 3 ነገር አሁን ቅድም የገባው ልጅ ሂዳዝ ነው አረብኛውን የት ጋር ነው አሳዩኝ ቃሉን ብለህ በመስመር 4ኛው መስመር ከዛ ቀጥሎ እየተባለ አንዳንዴ የእውቀት ማነስ ያስበጠብጣል። ባይዘው ያንን አያውቀውም። ሌግዚከን ምን እንደሆነ አያውቅም። ዲክሽነሪ ምን እንደሆነ አያውቅም። አትሊስት የሆነ ሎጂክ ምን እንደሆነ አያውቅም። ቢያንስ የተወሰነ ቤዚክ ነገር ይኑራችሁ። ለመግባባት ያቃተን በዛ ነው። እና ትንሽ እውቀት በጣም አደጋ ነው። ሰውን የሚጥለው እሱ ነው። እና በጣም አደገኛ ነው ይሄ ነገር። ምክንያቱም ማውራት አልቻልንም ኢቭን። ስለዚህ ያ ስህተት ነው። በባካችሁ በቻላችሁ ታቀም አትሊስት ወይ ሎጂኩን ፋለሲ ላለመስራት ሞክሩ። ሰከንድ ደግሞ አትሊስት ቃሉ የት ጋር ነው የሚገኘው የሚለውን ነገር ራሱ እኛው ራሳችን 4ኛው 2ኛው መስመር ብለን እዛው እኛ ላይ መጮህ አስቸጋሪ ነው። እሺ ቢያንስ ዲክሽነሪ እንዴት ነው ሶርሶች አክሰስ የሚደረጉት ነው ይሻላል። ተቀየረ እኮ ዲክሽነሪ እንዴት ነው? እሺ ንጉስ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን ከቁርአን ማስረጃ እንስጣቸው አለ ቁርአን ላይ وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا معناته وأما الغلام من معناته ህፃኑ ማለት ነው። በጣም በርካታ ቦታ ላይ አለ በቁርአኑ ላይ ህፃን እያለ ይሄን ቃል ይገልጸዋል። ዛሬ እየተባለ ይገለጻል። ሲጀመር ጉላም ማለት እኮ አሶብዩ ሒነ ይውለድ ኢላ አን የሽበ ወይቃሪበ ሲነል ብሉግ ነው የሚለው ሉጋዎች ላይ ካያችሁ ራሱ እንደው ወይጥለቁ አለ الرجل البالغ ይላል። መጃዝ እንደውም ያንም ደግሞ መጃዝ ነው ደግሞ እንትን የሚለው ሌላ ኻዲም እና ሰብይ አስሉ ግን የሰብይ ነው ሰብይ ብሎ ያስቀምጣል። እሺ ለማንኛውም ሌላ ክርስቲያኖች ካላችሁ መግባት ትችላላችሁ። አድሚኖች ካላችሁ አስገቡኝ። እንዴ ብሎኛል ገስት ለማስገባት ምናምን። ንጉስ የሚባል ክርስቲያን ገብቷል መሰለኝ። ንጉስ አለ ክርስቲያኖስ ኮሜንት ላይ በጮኸ ነው እንደውም ለውለታችን ሊያመሰግኑ አይገባም። ሁሉ መስመሩን የሚጠይቀውን ጥያቄ የታለ አረብኛው ያለ እያሳየን እያገዘን እኮ ነው የጠየቀን። አውሱ ስንተኛው መስመር ላይ ነው? ስንተኛው መስመር ላይ መጀመሪያ አዳምጠኝ። አመስግኑን ይሄን እድል ማግኘት ለምን ሌላ ሀሳብ ትገባለህ? መጀመሪያ ሰው አዳምጥ። እሺ ንጉስ አለ። እሺ እናድምጥህ። ጋሼ ምን ነው አለሁኝ። ሰላም አዳራችሁሳ? እንዴት ነህ? ደህና ነህ? ጸጋና ሰላም ይብዛልህ። አዳራችሁሳ? እንዴት ነህ? ደህና ነህ? ለማንኛውም አንተ በጣም አከብርሃለሁ። ሀሳብህም ሁሉም ጥሩ ነው። ግን አንተ ጋር የሚከተለውን መጀመሪያ ከመንቀፍ ሰውን ማን ነው ብሎ ማስተካከል የሚችልበት መንገድ ላይ መስጠት አለበት። እንደዚህ ብሎ እንደዚህ ምክንያት ለምን ያቀርባል? ዳይሬክት ለማንኛውም ሙሳ ህፃኑ መጣ ወይ ሙሴ ህፃኑ መጣ የሚለው ለነብዩ መሐመድ ሳይሆን ለኢየሱስ ክርስቶስ ነው አይደል?
አይደለም ነቢዩ መሐመድን ህፃን እያላቸው እንደሆነ አሳየኝ አለ። አሳየ ነው። ገብቶሃል አይደለ? እሺ ይህን ቃል ስጡኝና እኔ የት ሊተረጉም ነው ብዬ ሄዳለሁኝ። ወሰደና ቃሉን ስንተኛው መስመር ላይ ነው አሳየኝ አለ። 4ኛው መስመር ላይ ብለን በስንት መከራ እንዲያገኘው አደረገ። ከዛ ምን አደረገ መሰለ? ይሄንን ሄደና ጉግል ትራንስሌት ላይ ለጥፋል። እኔ የት ሄዶ ሊቀይር ነው ብዬ ጠብቃለሁ። ጉግል ትራንስሌት ላይ ያስቀመጠው ቢያንስ ወይ አረበኛ የሚችል ሰው ካለ ይሄን ጉግል ትራንስሌት ሆን ከንገር አረበኛ የሚችሉ ክርስቲያኖች ይኖራሉ አይደለ? ይኖራሉ። እነዚያ ሄዶ ይሄ ቃል ምዕራፍና ቁጥሩ አለ ሰጥቻለሁ። ገብቶሃል አይደለ? ያንን ይዞ እዚህ ቦታ ላይ ድረስ ይኖራሉ። ምንም እንትን አይለውም። ጉላም የሚለውን እኛን ካላመነን እዚህ እያሳየው ነበር አብዱልከሪም። በብዙ ይፈታል ይሄ ቃል ማለት ነው። ገብቶሃል አይደለ? እና ጉላም የሚለው እዚህ ቦታ ላይ ህፃን ልጅ ለማለት ነው ወይ ብሎ ይጠይቃቸው። ካላወቀ ሄዶ መጠየቅ ፈስአሉ አህለ ዚክር ኢን ኩንቱም ላ ተዕለሙን ይላል። በእስልምና የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ይላል። የሆነ ሰው ይሄ አዲስ ከሆነ እያየው ለመጀመሪያ ጊዜ ከተፈጠረ ገና እያየው ነው ይሄን ጥቅስ እርግጠኛ ነኝ። ይሄን ሲያይ ጊዜ ይሄ ሰውዬ እኔ አረበኛ አልችልም ሂጅ ጉግል ትራንስሌት ላይ ከምተረጉም እዚህ አረበኛ የምንችል ሰዎች እየነገርነው ነው ሁላቸውም ያው እና ጉላም እንደሆነ እናውቃለን፣ ህፃን እንደሆነ እናውቃለን። ትርጉሙ ገብቶሃል አይደለ? ያንን ይሄ ይዞ ሄዶ አረበኛ የሚችሉ ክርስቲያኖች ጋር ሲላረጋግጥ ብሎ ወስዶ ማሳየት ማንን ገደለ? የማታውቅ ከሆንክ የእውቀት ባለቤቶችን ከፍ ያለ እንዴት መሰለህ፣ አሁን እኔ የምፈልገው ለአንተ ጊዜ ትሰጠኝና ብዙ አንተ ጋር የምጫወተው አለ። ከአንተ ትልቅ ትምህርት የምፈልገው አለኝ። እማራለሁ። በቃ ከአንተ ጥሩ ነገር መማር እፈልጋለሁ። አየሽ፣ ጥያቄዎች ምናምን ካሉ መጠየቅ ይቻላል። ጥያቄ አሁን አልጠይቅም። ያው ለአንተም ጊዜ ሌላ ፕሮግራም ሊኖር ስለሚችል ሌላ ቀን ሊገባ በምሞክር ሰዓት አስገባኝና አንተ ጋር ብዙ መመካከር የምፈልገው ነገር አለኝ። ችግር የለም፣ ችግር ፎሎ አድርገን የዚህ ቤት አየሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አለን ኡስታዝ አልሐምዱሊላህ ረብል አይ ይሄ ግን ልምድ አብዱልከሪም አንድ ያሳያቸው። አላህ የሚለውን ስም ወስደህ ጎግል ላይ አስገብተህ አሳያቸው። የጎግል ትራንስሌሽን በጣም እንዴት አደገኛ እንደሆነ ክርስቲያኖች ለወደፊቱ ትምህርት ይሁናቸው። እንደዛ አይተረጉምም። አንድ ነገር ወደ ሌላ ቋንቋ ካስፈለገ ሌክሲኮኖች ነው ሰው የሚገባው። ሌክሲኮን ውስጥ ገብቶ ቋንቋው ምን ይላል የሚለውን ነገር ማብራሪያውን በደንብ ያየዋል። ኦልተርናቲቭ የሆነ ኦፕሽኖች አሉ፣ ሌሎች አማራጮች አሉ። ራሱ የተለያየ ኦልተርናቲቮችን ያሳየናል ማለት ነው። እና ከዛ አንጻር ነው መታየት ያለበት። እኔ እሱን ለማረም ነው እንጂ የገባሁት ሌላ ነገር አይደለም። ልክ ሲተረጉሙ ወደዛ ወስዶ ልክ እንዳልሆነ የትኛውን ነው አለ ጠየቀ። ጉላም የሚለውን ቃል ሲያገኝ ከዛ በኋላ ኮፒ ያደረገና ጎግል ላይ ገባ። እንደዛ አይተረጉምም። ትልቅ ስህተት ነው ራሱ። እና አሳያቸው። ኔትወርክ እሺ ካለ ጥቁር አድርጎብሃል አብዱልከሪም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? አልሐምዱሊላህ። ጥያቄ ነበረኝና ሰዓት ካለክ። ጥያቄ ምንድን ነው? ጥያቄው በእኛ በሙስሊሞች ላይ ነው። ከርከሮ ስጋ አሁን ብዙ ጊዜ እኔ በእንትን ላይ ተጠቅሜ ነበርና የአሳማ ስጋና የከርከሮ ስጋ፣ በዛ ላይ ደግሞ የክርስቲያኖች ማለት ነው። አይፈቀድም፣ አይቻልም። አላህ ስብሐነ ወተዓላ በሱረቱል ማኢዳ ላይ ምን አለ ስለ አሳማ ስጋ ሲናገር حرمت عليكم الميتة والدم ولحم الخنزير ይላል። የአሳማ ስጋ መብላት በእናንተ ላይ እርም ተደረገ ይላል። በሱረቱ አንዓም ላይ ልክ እንዲሁ ቁል ላ አጅዱ ፊማ ኡሕየ ኢለየ ሙሐረመን ዐላ ጣዕሚን የጥዐሙሁ ኢላ የኩነ መይተተን አው ደመን መስፉሐን አው ለሕመ ኺንዚር ይላል። ፈኢነሁ ሪጅሱን የአሳማ ስጋ ቆሻሻ ስጋ ነውና አትብሉት እያለ ይናገራል። ስለዚህ ሐራም ነው የአሳማ ስጋ መብላት። ይህን የበላ ሰው ካለ ወደ አላህ ስብሐነ ወተዓላ ተውበት ማድረግ አለበት፣ ንስሐ ማድረግ አለበት። እና እኔ በነበርኩበት ሰዓት እንደዛ አይነት መሆኑን አላውቅም ነበርና ከበኋላ ነው ከሰማኝ በኋላ ተውብቻለሁ። እኛ ነገር ደግሞ አቁሜያለሁ። ተውበት ካደረግህ ተውበትህን ይቀበላል።
ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይሂ፣ ወደ አላህ ተውበት ያደረገ አላህ ተውበቱን ይቀበለዋል ብለዋል። አላህ ስብሐነሁ ወተዓላ በሱራ ጣሃ ላይ ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ተውበት ላደረገ እኔ ተውበቱን እቀበለዋለሁኝ ብሏል። በሌላ ቦታ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነ አላህ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ወደ አላህ የተመለሰ አላህ ተውበቱን ይቀበለዋል። አላህ መሐሪና አዛኝ የሆነ አምላክ ነውና እያለ ይናገራል። እና ይህ ነው ወደ አላህ ተውበት እስካደረግ ድረስ እሱ ይቅርት ይላል። እሺ ግርማ አቤት አቤት፣ አመሰግናለሁ። መርሐባ ግርማ፣ ግርምሽ ይሰማል? ይሰማል። ጥያቄ መጠየቅ ይቻላል? ይቻላል። ክርስቲያን ነህ? አዎ። እሺ ጥያቄ ምንድን ነው? ኡስታዝ ወሂድ ካለ አስተናግዳ። ሐዲስን ክፈትልኝ እስቲ አንዴ። የትኛውን ሐዲስ? እኔ መክፈት አልችልም። አንተ ሐዲስን ክፈትልኝ አንዴ። እሺ የትኛውን ሐዲስ እንክፈትልህ? ጥያቄን ጠይቅና ያን እንመልሰልህ። ጃሚዓ ትርሚዚ ክፈትልኝ። ጃሚዓ ትርሚዚ? አይ ከዛ ልጠይቅ ነው። ክፈትልኝ አንዴ። ጃሚዓ ትርሚዚ ጥያቄውን ብቻ ለምን አያቀርበውም? ራሱ ጥያቄውን ካቀረብከው ሁሉ ማውጣት ይቻላል እኮ። ጥያቄውን አቅርበዋ እኮ። ምንድነው ጥያቄው? ምን ስለ ማን ይከፍትልሃል? ምን እንደሆነ ጃሚዓ ትርሚዚ ምዕራፍ ስንት? 36 40 ክፈትልኝ አንዴ። ምዕራፍ ስንት? ምዕራፍ 36 40 ምዕራፍ 36 ነው ያልከው? ምዕራፍ አይደለም 36 40 ቁጥር። እሺ እሺ፣ አይ ለማወቅ ነው ለማረጋገጥ ነው። እሺ ክፈትለት። አብዱልከሪም ይዛል መክፈት ይችላል። አብዱልከሪም ጋር ቀጥሉ። አብዱልከሪም አለ? ኔትወርክ እያስቸገረው ነበር። አብዱልከሪም አለ? አዎ ከፈትኩት። በቃ ቀጥሉ ካንተ ጋር። እሺ ገርመሽ ያ አጥቶላል። ጥያቄን ጠይቅ። እንዲ ግርማ ወጣል። ግርማ السلام عليكم. وعليكم السلام ورحمة الله وبركاته. سلام عليكم. አለን አልሐምዱሊላህ። ኡስታዝ ከዚህ በፊት ሙስሊም ሆኖ የከፈረ ሰው እንደገና ወደ እስልምና ከተመለሰ ኃጢአቱ እንደ ሕፃን ልጅ ነው የሚሆነው ወይ እንዴት ነው? ወደ አላህ ስብሐነሁ ወተዓላ ከተመለሰ ያለፈ ኃጢአቱን አላህ ይቅር ይለዋል። ከዚህ በፊት ሙስሊም ወደ አላህ ከተመለሰ ያለፈ ኃጢአቱን ይቅር ይለዋል፣ አያስብበትም። በሱረቱል አንፋል ላይ አላህ ስብሐነሁ ወተዓላ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ይቅር እላቸዋለሁኝ ይላል። ስለዚህ አላህ ሱብሓነሁ ወተዓላ የካዱ ሰዎች ወደ እስልምና በሚመጡ ጊዜ ያለፈ ኃጢአታቸው ሁሉ ይማራል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ሁሉ ይማርለታል። እሺ አመሰግናለሁ። አያ እሺ ሳምሶን አለ? ሳምሶን አሎ፣ አይሰማም? ይሰማል። ነበረኝ ጥያቄ ምንድን ነው? ይሰማም?
ይሰማል። ቀጥል። ጥያቄ ምንድን ነው? ጥሩ ቁርአን ላይ የእስራኤል ልጆች ይላል። የእስራኤል ልጆች እነማን ናቸው? ማስረጃ ከቁርአን አምጣልኝ። እሺ የእስራኤል ልጆች ማለት የእስራኤል ልጆች ናቸው። ሌላ ጥያቄ አለ? የእስራኤል ልጆች እነማን ናቸው? የእስራኤል ልጆች ይላል። እነማን እንትን ለማለት ፈልጎ ነው? የእስራኤል ልጆች ናቸው። ማስረጃ በቁርአን ላይ ምን ይላል? አላህ Subhanahu Wa Ta'ala ያ በኒ እስራኤል ይላል። እናንተ የእስራኤል ልጆች እያለ ይጠራቸዋል። ማን ናቸው እነሱ ከተባለ የእስራኤል ልጆች። አሁን ይሄን ጥቅስ ደግሞ ይሄን በዚህ አንፃር ደግሞ አንተን መጽሐፍ ቅዱስ ላይ እንጠይቀህ። እስራኤል የማን ስም ነው እንደ መጽሐፍ ቅዱስ? መጽሐፍ ቅዱስ ተበረዟል ብላችሁ ታምናላችሁ አይደል እንዴ? መጽሐፍ ቅዱስ ለምን ጠይቃለህ? ጥያቄ እኮ ነው። ቁርአን የጠየቁ እኔ ቁርአን የጠየቁ ቁርአንን መልስልኝ አንተ። መጽሐፍ ቅዱስ ተበርዟል ብላችሁ ስለምታምኑ ተው መጽሐፍ ቅዱስን ቁርአንን ንገረኝ። በዚህ አንፃር መጽሐፍ ቅዱስ ላይ እሱን ጥያቄ እንጠይቀህ። ምን ችግር አለው? ቢበረዝም እኛ እናምንበትም እኮ በቃ። ስለዚህ ተው እኔ የጠየቁ ቁርአን ላይ ነው እኮ ቁርአን ላይ መልስልኝ እኮ። ከቁርአን መለስኩልህ። የእስራኤል ልጆች ለማን ናቸው ከተባለ የእስራኤል ልጆች ናቸው። ያው መልሱ እንደዚህ አይባልም። አይ እኔ ቁርአን የጠየቁ እኮ መጽሐፍ ቅዱስ አይደለም። ቁርአን ምን ይላል? ቁርአን ላይ ያለው ማስረጃ አምጣልኝ። ያዕቆብ አለይሂ ሰላም ልጆች ናቸው። ችግር የለውም። ያዕቆብ ማስረጃ አምጣ። ማስረጃ እነዛ የሚል ማስረጃ አምጣ። እሺ ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል ኢላ ማ ሐረመ እስራኤል ዐላ ነፍሲሂ ይላል አላህ Subhanahu Wa Ta'ala በሱራ አሊ ኢምራን ላይ ያዕቆብን እስራኤል እያለ ይጠራል። ኢምራን 3:93 አትጥቀስልኝ። እሱ ስለ ያዕቆብ አያወራም ነው፣ ስለሱ ያወራል። ማስረጃ አምጣ። ያዕቆብ የሚል እዛ ጋር ይልማ። ረጋ ብለህ አዳምጥ፣ ቀስ በል። እሺ ረጋ ብለህ አዳምጥ፣ ቀስ በል እና ልክፈትና ላሳየህ። ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል ማን ነው? እዛ ጋር ያዕቆብ እስራኤል የተባለ የሚለውን አሳያለሁ። ያን እዚህ ጋር እንዳለ ሁሉንም ከ30 በላይ ተፍሲሮች አሳያለሁኝ። እዚህ ጋር እስራኤል የተባለው ያዕቆብ አለይሂ ሰላም ነው። ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል የሚለውን التفسير الميسر ላይ ምን ይላል? كل الأطعمة الطيبة كانت حلالا لأبناء يعقوب عليه السلام إلا ما حرم يعقوب على نفسه ይላል። ያው እንዳለ ሁሉም ተፋሲሮች ሁሉም ላይ ተቀምጧል። እስራኤል የተባለው እዚህ ቦታ ላይ ያዕቆብ አለይሂ ሰላም ነው። እሺ እኔ ከተፍሲር እኮ አልጠየኩም እኮ እኔ ቁርአንን ጠየቁ ያልኩት። ተፍሲር ሲጀመር ሙፈሲሮች የተለያየ ሐሳብ አላቸው እኮ ምንድን ነው? እሺ በዚህ ላይ የተለየ ሐሳብ ያለው አንድ እስቲ ተፍሲሩን በአላህ ስብላለሁ አንድ ልታመጣ ትችልም። በዚህ ላይ የተለየ ሐሳብ ያለው ሙፈሲር አንድ እስቲ አንድ ነው። ትልቁ ላይ ያደርጋለሁ። ክፈት አንተ የእስራኤል ልጆች ያዕቆብ መሆኑን ማስረጃ አምጣ ስለ ሌላ ነገር ታወራለህ። ማስረጃ ከቁርአን አምጣ ነው ካልኩኝ። ቁርአን ላይ ሲጀመር ያዕቆብ የሚል የለም እኮ። ያዕቆብ የእስራኤል ልጅ መሆኑን አይገልጽም፣ ቁርአን አይገልጽም። ተረጋጋ። ይኸውልህ በዚህ ላይ የተለየ ተፍሲር ያለው አንድ አምጣ። ተፍሲሩን ቁርአን ቃል በቃል ይላል ወይ ነው ያልኩት። እኔ ቃል በቃል ቁርአን ይላል ወይ? ሐሳብህን አትቀየር። ተፍሲሮች ሲጀመር ይለያያል አልከን አይደለ? በዚህ ላይ የተለየ ተፍሲር ያለው ያ እስራኤል የተባለው የተለያየ ሐሳብ አላቸው። ይኸውልህ ሙፈሲሮች የተለያየ ሐሳብ አላቸው፣ ምክንያቱም ሰው ናቸው። አሳየን ካላቸው አሳየን። እሱ ተፍሲር ላይ እኮ ምንም በዚህ ብቻ አይደለም፣ በብዙ ተፍሲሮች እኮ አንብበናል። ምን ይሻላል ዋላ እስቲ በሚገባው ቋንቋ እናናግረው። አናግረው ኡስታዝ አናግረው። ሳምሶም ሰላም ብያለሁ፣ እንዴት ነህ? ሰላም ነው አለ። እንዴት ነህ? ሰላም ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 93 ላይ እስራኤል ተብሎ በነጠላ የተጠቀሰው ማን ነው የምትለው አንተ? እኔ ጠየቁት ጠያቂ ነኝ። እኔ ተጠይቅ ያዕቆብ መሆኑን ማስረጃ አምጣ አይልም። ሌላው ቆይ ተረጋጋ። አሁን የእስራኤል ያለው ምንድነው? ቁርአን ላይ ብዙ ቦታ ላይ የእስራኤል ልጆች ይላቸዋል አይደለ?
ይላቸዋል አይደለ? እንደማመጥ ለመግባባት ሳምሶን ትክክል ነው። ትክክል ነው። አዎ ያዕቆብ ሞቱ ሲቃረብ ለልጆቹ ምን አላቸው ይላል? አውጣለት ውስጥ እስከዛ ድረስ ሱረቱ በቀራ አይ እንዲገባህ ነው እባክህ። ማለት ለመግባባት ከሆነ ለማወቅ ከሆነ የምትፈልገው ቀላል ነው። ካልሆነ ተመልሶ እንደዚህ አይነት ጥያቄ ኤግዛክት ወርድ ፋላሲ የሚባል ነገሮችን ከተጠቀምክ ደግሞ አንተ ጋር ተመልሶ ጥያቄ ኖ ፋላሲ። ስለዚህ አዳምጥ ኡስታዝ ኡሳ አውጣለት ሱረቱ በቀራ ምዕራፍ 2 ላይ ያለውን ያዕቆብ ለልጆቹ ያላቸውን ብሎ የእስራኤል ልጆች የተባሉት ልጆቹ እንደሆኑ እስራኤል የተባለው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 93 ላይ ደግሞ እስራኤል ተብሎ በኢንዲቪዥዋል በነጠላ የተቀመጠው ያዕቆብ ነው። የያዕቆብ ልጆች ደግሞ ይላቸዋል እዚህ ጋር ደግሞ የእስራኤል ልጆች ይላቸዋል። ብዙ ቦታ ላይ እስራኤል ልጆች ይላቸዋል። ሙፈሲሮቹ ደግሞ እስራኤል ኢንዲቪዥዋል የተቀመጠው ያዕቆብ ነው ብሎ አስቀመጡልን። ሱረቱ በቀራ ምዕራፍ 2 ላይ ደግሞ ስትመለከተው ለልጆቹ ሞት በመጣበት ጊዜ በማለት ልጆቹ የተባሉት ደግሞ እስራኤላውያኖች እንደሆኑ ይናገራል ማለት ነው። ስለዚህ እስራኤላውያኖች ከሆኑ እስራኤላውያኖች ለያዕቆብ ነው ልጅነታቸው። ስለዚህ እስራኤል የተባለው ያዕቆብ ነው። ይሄ ነው ያለው ነገር ማለት ነው። አውጣልህ ኡስታዝ። መርሐባ። በዚሁ ላይ ቅድም ምናልባት ይህን ሙፈሲሮች ይለያሉ የሚል ሀሳብ አንስተው ነበር። ሁሉም አንድ አቋም ነው ያላቸው ብዬ ነበር። ያው እንዳለ ኢማሙ ሸውካኒ በዚህ ላይ ምን እንደሚል ላሳያችሁ። ይቅርታ ጋር ኡስታዝ ያልከኝን አሳያለሁ። እንዲህ ላስቀድምለት። ኢማሙ ሸውካኒ ምን አሉ? فقد قال الشوكاني رحمه الله تعالى في تفسيره فتح القدير يهني قدمون يسورة العمران لا يالون كتر 91 لا يالون أستو اتفق المفسرون على أن إسرائيل هو يعقوب ابن إسحاق ابن إبراهيم عليهم الصلاة والسلام يا شعر الله أن دال كل مفسروش عندهم كوي كريلهم كل مفسروش سورة العمران لا كتر 91 لا إسرائيل يتبارو يعقوب عنده هنا كل مفسروش تسمعوا عليه عندهم كان ليلا يتلي تفسير له يلم سلام برا يلم يوم ومعناه عبد الله لأن إسر في لغتهم هو العبد وإل هو الله قيل إن له اسمين وقيل إسرائيل يعني لقب له لتك عليه هنا سنتنا الكوساس ሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ አብዱልከሪም መሳፍንት 6-8ን አዘጋጅ። አብዱልከሪም ተመሳሳይ አርጊመንት እንጠቀማለን። ኤግዛክት ወርድ ፋላሲ መጽሐፈ መሳፍንት 6-8 አዘጋጅ። እዚህ ጋር ይታያል። ያዕቆብ ይላል ሞት በመጣበት ጊዜ ለልጆቹ ከኔ በኋላ ማን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁን? እነርሱም አምላክህን የአባቶችህን የኢብራሂም የእስማኤል የይስሐቅ አምላክ አንድ የሆነ አምላክ ለኛ አንድ አምላክ እኛም ለእርሱ ፍጹም ታዛዦች ሆነን እናመልካለን አሉ ይላል። ልጆቹ ይላል ያዕቆብ እንደ ልጅነቱ የሚጠጋው ልጆች የሚለው ቃል የመጣው የሚጠጋው ያዕቆብ በሚለው ወደሚባለው ማለት ነው። ያዕቆብ የሚባለው ደግሞ እስራኤል እንደሆነ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 93 ላይ ተነዋል ማለት ነው። በቀላሉ በዚህ መልኩ መረዳት ትችላለህ። አብዱልከሪም መጽሐፈ መሳፍንት ምዕራፍ 6 ቁጥር 8 ላይ ያወጣለት። ኡስታዝ ማብራራት የምትፈልገው ነገር ካለ ጨምርበት ከፈለግ። ሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ በቂ ነው። ኦኬ ጥሩ። አብዱልከሪም ራስን አስፋውና አሳየው። አንዴ ወጣ እንዴ? እሺ ተመሳሳይ ጥያቄ ነው። እንትኑን እኛ ችግር የለውም። እሺ መጽሐፈ መሳፍንት ምዕራፍ 6 ቁጥር 8 ላይ አንብብላቸው አብዱልከሪም። ምዕራፍ 6 ቁጥር 8 እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ የእስራኤል አምላክ እግዚአብሔር እንዲህ ይላል እኔ ከግብፅ አወጣኋቸው በባርነት ቤት አስለቅኳቸው ይላል። በቃ አሁን ምንድነው ወደ እስራኤል ልጆች የተላከው ይሄ ነቢይ ስሙ ማን ነው? ስሙ አልተጠቀሰም። አንድ የእናትና የአባቱ ስም ማን ነው? ሁለት ሶስተኛው ከየት የዘር ሐረግ የመጣ ነው? አራተኛ መቼ ነው የተወለደው? አምስተኛ መቼ ነው የሞተው? እነዚህ አራቱን ጥያቄዎች የሚመልስ ክርስቲያን ካለ መግባት ይችላል። አንድ ሰው እናቱ ሆድ ውስጥ ቢገባ ይህንን መልስ የሚመልስልህ የለም። ከፈለጋችሁ ከታርገምም፣ ከፈለጋችሁ ከሚድራሽም፣ ከፈለጋችሁ ከታልሙድም እናቱ ሆድ ውስጥ ቢገባ ነው የምነግራችሁ። 1000 ዓመት ሰጣቸዋለሁ ወይ 10000 ዓመት ሰጣቸዋለሁ ይሄ ነብይ ከሌ ነው ብሎ የሚናገር ደፍሮ በማስረጃ የሚናገር አንድ ሰው የለም። ማን ነው ይሄ ነብይ?
ማን ነው ስሙ? ማን ነው? ስም የለው ነብይን የተባለው ስሙ ማን ነው? የእናትና የአባቱ ስም ማን ነው? ከየትኛው የዘር ሐረግ የመጣ ነው? ከቢንያም ነው? ከይሁዳ ነው? ከንፍታሌም ነው? ከጋር ነው? ከአሴር ነው? ከየት ነው የመጣው? መቼ ነው የተወለደው? መቼ ነው የሞተው? በስንት ዓመቱ ሞተ? ምን ይባላል? ይሄ ኤግዛክት ወርድ ፋላሲ ይባላል። ይቻላል እንደዚህ ሀያሲ ምንድነው ጸጽ ማጸጽ ማለት ነው። እና የያዙት ለሌላ ጊዜ ይሄ መመለስ የሚችል ክርስቲያን ካለ ገብቶ እንትን ማለት ይችላል፣ መሞገት ይችላል። ከሌ ነው ማለት የሚችል ሰው በጊዜ ሄደ ልጁ። حديث لا رسولنا قال عن ابن عباس رضي الله عنه قال حضرت عصابة من اليهود فرسول الله صلى الله عليه وسلم فقال يا أبا القاسم حدثنا عن خلال نسألك عنهن لا يعلمهن إلا نبي فكان فيما سألوه أي الطعام حرم إسرائيل على نفسه قبل أن تنزل التوراة قال فأنشدكم بالله الذي أنزل التوراة على موسى هل تعلمون أن إسرائيل يعقوب عليه السلام أي النبي صلى الله عليه وسلم قال بقال إسرائيل يعقوب بلو تناقروت الحديث له مرض مرضا شديدا فقال سقمه فنذر لله نذرا لئن شفاه الله سبحانه وتعالى من سقمه لا يحرمنه من أحب الشراب وأحلى الطعام عليه فكان أحب الطعام إليه لحم الإبل وأحب الشراب إليه ألبانها فقالوا اللهم نعم. ይህን ኢማሙ አሕመድ ዘግበውታል በሙስነዳቸው ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ያዕቆብን እስራኤል ብለው ጠርተውታል። እስራኤል ያዕቆብ እያሉ እስራኤል ያዕቆብ እንደሆነ ተናግረዋል። እሺ ክርስቲያን ካለ መግባት ይችላል፣ መጠየቅ ይችላል። አድሚኖች ካላቸው ክርስቲያኖች አስገቧቸው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ናችሁ? አልሐምዱሊላህ። ልክ እንዲሁ ሰሓቦችም ተናግረዋል። ሰሓቦች ኢብኑ መስዑድ ረዲየላሁ ዐንሁ ተናግረዋል። ያዕቆብ እስራኤል ብሎ ይናገራል። ፈትሑል ባሪ ላይ ይገኛል። እሺ ጥያቄ ነበረኝ። አንድ ጓደኛችን ነበርና እሱ ትንሽ ከኛ በእውቀት ይሻል ይላል። ነብዩ መሐመድ የተፈጠሩት አሁን በዛታቸው ቢሆንም ከፊት ከነቢ አደም በፊት ነፍሳቸው ነበረች ምናምን ብሏል። ይሄ ነገር እንዴት ይታያል? ይህ ስህተት ነው። መጀመሪያ የተፈጠረው አደም ዓለይሂ ሰላም ነው። ከዚያ በኋላ ነፍሳችን አደም በተፈጠረ ጊዜ ሁላችንም ተፈጥረናል። የተለየ የነቢዩ ሰለላሁ ዐለይሂ ወሰለም ከሰው በፊት ምናምን የሚባል ነገር የለም። አደም ዓለይሂ ሰላም እንደተፈጠረ ራሳቸው ናቸው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩት። አላህ አደምን በፈጠረ ጊዜ ከጀርባውን ፈضረበ ዐላ ظهره ወአኽረጀ ሚን ሱልቢሂ ذርየተሁ ከአደም ዓለይሂ ሰላም ጀርባም እስከ ዓለም ፍጻሜ ድረስ የሚገኙ ዘሮችን ሁሉ ፈጠራቸው። ይዛል ነፍሶች የዛኔ ነው የተፈጠሩት። ነፍሶች ዛሬ የት ይገኛሉ ከተባለ በሰማይ ላይ ይገኛሉ። ስንተኛ ሰማይ ላይ? አንደኛው ሰማይ ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወደ 7 ሰማይ እያረጉ ባሉበት ጊዜ አንደኛው ሰማይ ላይ እንደወጣሁኝ ከአደም ግራና ቀኝ በኩልም ነፍሳትን ተመለከትኩኝ አሉ። ስለዚህ ነፍሶች የተፈጠሩት የዛኔ አደም በተፈጠረበት ጊዜ ነው። አደም እንደተፈጠረ ወዲያው ተፈጥረዋል። የነብዩ ሰለላሁ ዐለይሂ ወሰለም ነፍስ እንደዚያው። አላህ ሱብሓነሁ ወተዓላ በሱራ አልአዕራፍ ላይ ሲናገር ይላል ወኢዝ አኸዘ ረቡከ ሚን በኒ አደም ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና እያለ ይናገራል። አላህ ወዲያው እንደፈጠረ እንደሚገና ሁላችንንም እንዳናገረ ታውቃላችሁ። በነፍስ ደረጃ መጀመሪያ ከእናቶቻችን በስጋ ሳንፈጠር በፊት ነፍሳችንን እንደፈጠረ ወዲያው ከፊቱ እንዳለ ሁላችንም አቆመን። አለስቱ ቢረቢኩም ብሎ ሁላችንንም አናግሮናል። በሱራ አዕራፍ ላይ ይገኛል። እኔ ጌታቸው አይደለሁምን? ቃሉ በላ በእውነትም ጌታችን ነህ አላችሁም አለ። አንተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን የትንሣኤ ቀን እኛ ከዚህ ዘንግተናል እንዳትሉ ከወዲሁ ወቁ አለንም አላህ ሱብሓነሁ ወተዓላ። ዛሬ ላይ ያንን አለማስታወሳችን ነገሩን አለመከሰቱን አያሳይም። የሰው ልጅ በባህሪው ረሽ ነውና ያንን ነገር ቢረሳ የሚደንቅ አይደለም።
ለምሳሌ የዛሬ 10 ዓመት ከአንድ ሰው ጋር መንገድ ላይ ተገናኝታችሁ አውርታችሁ ሊሆን ይችላል። ዛሬ መጣና ይሄ ሰው ሰላም እንዴት ነህ ከዛሬ 10 ዓመት በፊት አውርተን አላችሁ። አይ ረስቼዋለሁ አላችሁ። እናንተ መርሳታችሁ ያ ነገር አለመከሰቱን ያሳያል? አያሳይም። መርሳት የሰው ልጅ ባህሪ ነው። ምን ይላል? ፈነሲየ ወለም ነጅድ ለሁ ዐዝማ ይላል ስለ አደም ሲናገር አላህ አደምን ረሳ እያለ ይናገራል። መርሳት የአላህ ስብሐነ ወተዓላ ባህሪ አይደለም። ላ የضሉ ረቢ ወላ የንሳ ለሙሳ የእኔ ጌታ አይሳሳትም አይረሳምም ማለት መርሳቱን የሰው ልጅ ባህሪ ነው። ስለዚህ ነፍሳችን መጀመሪያ ተፈጥሯል። ስለዚህ አንድ ሰው እውነት እላችኋለሁ እኔ ከአብርሃም በፊት አለሁ ቢል ማንኛውም ሰው እዚህ ትክክል ነው፣ ችግር የለም። ይህ አምላክ አያደርገውም። አይ በስጋ ነው እንዳንላ በስጋ አይደለም፣ ከእናቶቻችን የተገኘ ነው። በነፍስ ደረጃ ከሆነ ግን ሁላችንም ከአብርሃም በፊት አለን እኛ ሰዎች። ስለዚህ አንድ ሰው አሁንም እውነት እላችኋለሁ እኔ ከሰማይ ወርጃለሁ ወደ ሰማይ እወጣለሁ እሄዳለሁ ቢል ችግር የለው። አሁን ነፍሶቻችን ከሰማይ ነው ወደ ምድር የመጡት። ከዚያም ጊዜዋ ሲደርስ ደግሞ ወደ ሰማይ ትሄዳለች እና ይህን ይመስላል። እሺ መርሃባሽ አንድ ሌላ ልጨምር ስለ ቀደር ማለት ነው። እሺ አላህ ከፊት ርዚቃችን ተጽፏል ምናምን እና ለምን ዱዓ እናደርጋለን? ለምን ስራ እንሰራለን? አላህ የጻፈልን ነገር እናገኝልን እንዴ? በዚህ ጉዳይ ላይ ምን ትላለህ? አላህ ስብሐነሁ ወተዓላ ስለ ፍጥረታቶቹ የሚሆነውን የወደፊቱን ያውቀዋልና ያንን አሰፈረው። ባጭሩ ለመገንዘብ ይወታችኋል አይደለም? ስለኛ የሚሆነውን እኮ እንደዛ ከሰፈረ ለምን ታዲያ ዱዓ እናደርጋለን? እድሜ ጨምርልን ምናምን ነገር ለምን ይባላል? አዳምጥ መጀመሪያ። በእኛ ላይ ስለሚሆኑ ነገራቶችና ከእኛ የሚሆኑ ነገራቶች ለሁለት ይከፈላሉ። ከእኛ የሚሆኑ ነገራቶች ከአላህ ስብሐነሁ ወተዓላ ቀድመው የጻፋቸው ነው። ቀድሞ ያ ነገር እንዲሆን ጽፎታል ማለት ሳይሆን እንደሚሆን ነው የጻፈው። ገብታችኋል አይደል? ከእኛ የሚሆኑ ነገራቶች በእኛ ላይ የሚሆኑ ነገራቶች አሉ ደግሞ ያለኛ ፍቃድ ራሱ ወስኗቸው የጻፋቸው በእነዚያ ላይ ምንም አይነት ምርጫ ያልሰጠብን ነገራቶች አሉ። ገብታችኋል? ለምሳሌ እድሜያችንን ብንወስድ እድሜያችን አላህ ስብሐነሁ ወተዓላ ቀድሞ የወሰነው እንደሆነ ቃል በቃል በቁርአን ላይ ይናገራል። ሊኩሊ ኡመቲን አጀል ኢዛ ጃአ አጀሉሁም ፈላ የስተእኺሩነ ሰዓተን ወላ የስተቅዲሙን አለ። ለእያንዳንዱ ሰው የተወሰነለት የእድሜ ገደብ አለ። ያ ጊዜያቸው ከመጣ ወደኋላ ወደፊትም አይሉ። ገብታችኋል? ልክ እንዲሁ እኛ ጾታችን ቀድሞ የተወሰነ ነገር ነው። በዚህ በወሰነብን ነገራቶች ላይም የውመል ቂያማ አይጠይቀንም። እርሱ አላህ ስብሐነሁ ወተዓላ ለምን ወንድ ሆንክ ብሎ አይጠይቀኝም። ለምን ሴት ሆንሽ ብሎ አይጠይቅም። ለምን 50 ዓመት ኖርክ ሁሴን ለምን ከዚያ በላይ አልጨመርክም ነበር ብሎ አይጠይቀኝም። ይህ ራሱ በወሰነው ነገር አይጠይቀንም። እነዚህን ያለኛ ምርጫ ቀድሞ የወሰናቸው ናቸው እንዲሆኑ። ያ ነው እንደሚሆኑ የጻፋቸው ነገራቶች አሉ። ደግሞ ከእኛ የሚሆኑ ነገራቶች ማንኛውም የሰው ልጅ የሚሰራው መልካም ስራም ሆነ መጥፎ ስራ በምድር ላይ የእርሱ የስራ ውጤቶች እነዚህን አላህ ስብሐነሁ ወተዓላ ነፃ ምርጫ ፈቃድ አድርጎ ነው እንትን ያለው። በእነዚህ ነገራቶች ላይ ቅድመ እውቀት አለው። ያንን የሚያውቀውንም አሰፈረው። ባያሰፍረውም ያ የሚሆን ነገር ነው። ገብቷችኋል አይደል? እንደሚሆን ጻፈው እንጂ እንዲሆን አይደለም። ገብተዋል ወንድም ዴፍ? ለምሳሌ ዛሬ ገስት ላይ መተሃል አንተ አይደለ? ወደዚህ ገስት ስትመጣ ጊዜ ገስት ግባና ጠይቅ ብሎ አላህ ልኮህ ነው የመጣኸው ወይንስ አንተ የራስህን ነፃ ምርጫ ፍቃድ ተጠቅመህ ለምን ገብቼ አልጠይቀውም ብለህ ነው የመጣኸው? አይ በራሴ ምርጫ ነው የመጣሁት። በጣም ጥሩ። ነገር ግን አላህ ስብሐነሁ ወተዓላ እዚህ እንደምትገባ ቀድሞ ያውቃል አያውቅም? ያውቃል። ያንን አሰፈረው ማለት ነው። አያርና ስለዚህ ይህ ስራ ምንድነው? አሁን ገስት ላይ ገብተህ የመጠየቅህ ስራ ያንተ የራስህ ስራ ነው። በራስህ ነፃ ምርጫ ፍቃድ የምትሰራው ነው። በዚህ ላይ ግን ምን አለው ሲባል ቅድመ እውቀት አለው። ያን የሚያውቀውንም አሰፈረው። እንዲሆን ሂድና በግዴታ ሄዶ መግባት አለበት ብሎ አስፈሮብህ ቢሆን ይሄ አይደለም። በእኛ በምንሰራቸው ማናቸውም ስራዎች ላይ አላህ ስብሐነሁ ወተዓላ ቅድመ እውቀት አለው። ያንን የሚያውቀውንም አሰፈረው። መራቲቡል ቀደር 4 ናቸው። አልዕልም ወልኪታባ والمشيئة والإيجاد، أي أن الله سبحانه وتعالى علم الأشياء قبل حدوثها وكتب ذلك في اللوح المحفوظ ثم شاء ذلك ثم أوجده. ይህን ይመስላል።
ምናልባት ኡስታዝ ወሂድ የሚጨምርልህ ነገር ካለ ደግሞ ይጨምርልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ኡስታዝ። እሱ ያው መልሶልሃል ብዬ አስባለሁ፣ ግን እንደው ዝም ብሎ እንዲህ ከምናያቸው ኤግዛምፕሎችን አንዳንድ ልስጥ ብዬ ነው። ዴቭ ሰላም ብያለሁ። እንዴት ነህ? አልሐምዱሊላህ። ማን ናችሁ? ሰላም ነኝ ያለው አልሐምዱሊላህ። ነገ አንድ ሜትሮሎጂስት ጥናት አጥንቶ ነገ 6 ሰዓት ላይ ዝናብ ይዘንባል ብሎ ፕሪዲክት ቢያደርግና በነጋታው ዝናቡ ቢዘንብ በዝናቡ መምጣት ላይ የፕሪዲክት ያደርገው ሜትሮሎጂስቱ አሉታዊና ኦንታይ ተጽዕኖ አለው? በዝናቡ መምጣት ላይ ነገ ዝናብ ይዘንባል ብሎ አንድ ሜትሮሎጂስት ነገ ነገረን። ነገ ዝናብ ይዘንባል አለና ባለው መሰረት 6 ሰዓት ላይ ዝናብ መጣ። ለዝናቡ መምጣት እሱ ስለተናገረ በዝናቡ መምጣት ላይ አሉታዊ ወይ አዎንታዊ ተጽዕኖ ወይም ለፕሮሰሱ ተጠያቂ ይሆናል? አይሆንም እንጂ ተጽዕኖ የለውም። ለምን አይሆንም? ቀድሞ ማወቁ ምንም ተጽዕኖ አያደርግበትም? ለሰውየው ነው ለዝናቡ? አዎ በዝናቡ ላይ ተጽዕኖ የለበትም? ተጠያቂ አይደለም? በዝናቡ ፕሮሰስ ላይ ተጠያቂ ነው ሜትሮሎጂስቱ? አይደለም ማለት ነው። አንድ ደግሞ ኬሚስት ደግሞ ነበረ፣ መድኃኒት ቀመመና ሰራ። ከዛ በኋላ ወደ ፋርማሲ ገባና ፋርማሲስቱ ላዩ ላይ መድኃኒቱ ላይ በዚህ ቀን ኤክስፓየርድ ያደርጋል ብሎ ጻፈ። መድኃኒቱ ኤክስፓየርድ የሚያደርገው ኬሚስቱ ስለቀመመው ነው ወይስ ፋርማሲስቱ ላዩ ላይ ስለጻፈበት ነው? የተቀመመበት ጊዜ ስለሚያልቅ ነው። ስለዚህ ተጠያቂው ማን ነው? ኬሚስቱ ነው ወይስ ፋርማሲስቱ ነው? ኬሚስቱ ነው። ጥሩ። ሰውየው ግን መጻፉ ፋርማሲስቱ በላዩ ላይ ኤክስፓየርድ ያደርጋል ብሎ ቢጽፍ መጻፉ ለመድኃኒቱ ኤክስፓየርድ ማድረግ ተጠያቂ ይሆናል? እጁ አለበት? አይሆንም እንጂ አይሆንም። ስለዚህ እንደዛ ነው። ያለ እውቀት ቀድሞ ማወቁና ያወቀውን ነገር መጻፉ በእኛ በምናደርገው ነገር ላይ አሉታዊም አዎንታዊም ተጽዕኖ የለውም፣ ጣልቃ አይገባም። የእኛ ድርሻ ነው። ለእኛ የሰጠን ነገር አለ። ለእኛ እንድንወስን በሰጠን ነገር ላይ የኔና ያንተ ድርሻ ነው። እሺ ማለት፣ እምቢ ማለት፣ መታዘዝ፣ ማመፅ፣ እንደገና ደግሞ ማመን፣ መክዳት የመሳሰሉ ነገሮች መቀበል፣ ማስተባበል የሚባለው ነገር ለአንተ የሰጠ ነው። ያንን ግን ምን እንደምታደርግ ቀድሞውኑ ስለሚያውቀው ዓለም ሳይፈጠርና ዘመን ሳይፈጠር በፊት ጽፎታል ማለት ነው። እንደሚሆን ስለሚያውቀው ነው የጻፈው እንጂ እንዲሆን አይደለም የጻፈው። ከዛ አንጻር ነው ኡስታዝ እሱ መልሶ እንደ ተጨማሪ እንድታየው ነው። መርሃባሽ አመሰግናለሁ። መርሐባ። ከላይ ደውይልኝ የሚለው ልጅ ቅድም ሸሃዳ የሚይዝ ጓደኛ ምናምን እያልክ ነበር። ይሰማል? አሎ ተስማዕ ክላሚ ወላ? እሺ ይሰማል። ሀሱ ሰላም ነው? አይሰማም? ይሰማል። እንዴት ነህ? ሰላም ነው? አይሰማህም? ሀሱ ይሰማል። ቀጥል። ኔትወርክ ደካማ ነው መሰለኝ። ይሰማል? እሺ ፍቃዱ። አቤት። ሰላም፣ እንዴት ነህ? ሰላም ነው አለን።
ይሰማል? ጥያቄ አለ? ጥያቄ አለኝ። ጥያቄ እንትን ነበረ። አባቴ አርፎ ነበረ። ይሰማል? ይሰማል? አዎ ይሰማል። እሱ ሌላ እምነት ተከታይ ነው። ያው እንዴት ነው ይቻላል? መቃብሩን ሄጄ በዘየር ምናምን። አንተ ሙስሊም ነህ? ችግር የለውም። መቃብር መዘየር የሙስሊም የካዲ ብለው ነብዩ ሰለላሁ ዐለይሂ ወሰለም አላስቀመጡም። መስፈርቱ እንዴት ነው? ግን እዚያ ቦታ ላይ ሄደህ ምንም እንትን የምትለው ነገር አይኖርም። ከማየት አንጻር ብቻ ነው። ዱዓ እንዳታደርግለት አይቻልም። ኢስቲግፋር ከማየት አንጻር አላህ ሱብሓነሁ ወተዓላ እንደዛ ይቀደም። ዝም ብለህ ሄደህ ማየት ብቻ። ነቢያችን ሰለላሁ ዐለይሂ ወሰለም አንዲት አዳምጠኝ፣ ለማስረጃዎች ነገር አዳምጠኝ። እሺ ዚያረቱል ቁቡርን አስመልክተው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላ ኢኒ ኩንቱ ቀድ ነሃይቱኩም ዐን ዚያረቲል ቁቡር አላ ፈዙሩሃ ፈኢነሃ ቱዘኪሩኩሙል አኺራ። አዋጅ፣ እኔ ከዚህ በፊት ቀብር ዚያራን ከልክያችሁ ነበር። አዋጅ፣ ከዚህ በኋላ ዘይሩ ፈቅጄላችኋለሁ፣ እርሷ አኺራን ታስታውሳቸዋለችና አሉ። ከዚህ አንጻር ብቻ ነው አሁን ለአንተ የሚፈቀደው። ሌላ ሙስሊም ቢሆን ኑሮ ዱዓ እና ኢስቲግፋር ይፈቀድ ነበር። ነገር ግን አላህ ሱብሓነሁ ወተዓላ ለካደ ሰው አይቻልም። አላህ ሱብሓነሁ ወተዓላ በቁርአን ላይ ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ወለው ካኑ ኡሊ ቁርባ ሚን ባዕድ ማ ተበየነ ለሁም አነሁም አስሓቡል ጀሒም ይላል። ለነቢዩም ሆነ እንዲሁም ለነዚያ ላመኑት በእኔ ላይ አጋርቶ ለሞተ ሰው ምህረትን ሊማጸኑኝ አይገባም፣ የቅርብ ዘመዳቸው ቢሆንም እንኳን ያሟች እያለ ይናገራል። አማኝ ቢሆን ኖሮ ዱዓ ኢስቲግፋር ይደረግለት ነበር። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰው በሞተ ጊዜ ምን አሉ? ኢስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል አሉ። ለዚህ ለሞተው ወንድማችሁ ምህረትን ተማጸኑለት፣ እርሷን የቀብርን ጥያቄ ይጠይቃልና አሉ። ስለዚህ ያ ነው። እሺ ሌላም ልጠይቅ ወይስ? እሺ ደውልልኝ የሚለው ልጅ አለ? አለሁ። አሁን ይሰማል? ይሰማል አሁን። እሺ ምን ነበር? እሺ የኔ ጥያቄ እሱ ክርስቲያን ነው እየተቀላለርና በኢየሱስ ስም ብዬ ተሳስቶኝ ማለት ነው ከፍረሃል ብለው ነው የመጣው። በኢየሱስ ለምን አልክ? ያኔ አላሰብኩትም። ዝም ብዬ በቃ ለአላህ ሲያሳስት ያው ሰይጣን ዝም ብዬ እንትን አልኩ። በአላህ ሲያሳስተኝ አትበል። ብዙዎቻችን አንደበት ላይ ያለቃል። አላህ ሲያሳስተን አላህ ሱብሓነሁ ወተዓላ ተሳስታቸው ራሳቸው ስህተት ነው። እሺ ራሳቸው ተውበት አድርጎ ወደ አላህ ወደ አላህ ተውበት አድርግ። እስቲ ምንድነው ላ ኢላሃ ኢለላህ በል። الشيخ عبد العزيز بن باز رحمه الله تعالى سئل الشيخ عبد العزيز بن باز رحمه الله تعالى فقيل له ما حكم من حلف بغير الله سبحانه وتعالى ناسيا؟ فقال رحمه الله تعالى من حلف بغير الله ناسيا فليقل لا اله الا الله فهذه كفارتها. رستوك الله جبر الله قالوا شيء ما لسه وداو لا اله الا الله يبل هنا حاجاتنا የሚያስተሰርይለት ብለዋል። ስለዚህ ተለበለ አሁን لا اله الا الله በል። لا اله الا الله ጎበዝ። لا اله الا الله ሁለተኛ እንዳይደግም እንዲያን ነገር እሺ፣ አይደግምም። እሺ ጀዛከላህ ኸይር። ያውቁ ፍቃዱ ወይ ሌላ ጥያቄ አለ? እና እነሱ በሚያደርጉት ማለትም ያው ሃይማኖታዊ መሰረትም ይዞ ሊሆን ይችላል። ከባህልም አንፃር ነፍስ ምናምን በሚለው የሚያዘጋጁት አንዳንድ ዝግጅት አለ። ይሄ ነገር እንዴት ይታያል? ኦኬ ለሟቹ ብለው የሚያዘጋጁት ላይ መሳተፍ ምናምን ነው አይሆንም። አላህ ሰንክዶ ለሞተ ሰው የሚደረጉ ነገራቶች ላይ እዚያ ቦታ ላይ መሳተፉ አይቻልም። ኦኬ ለምሳሌ ማለትም የሆነ ሐውልት ምናምን ሲሰራ ነገር አልሄድኩም። ያው ከአንዳንድ ነገሮች እንዲሁም ከእንትን እውቀት እንዴት ይታያል? ያው ነፍስ ምናምን ምግብ ያዘጋጁ እዛ ውስጥ አይቻልም? ይቻላል አይቻልም? አይቻልም። እንግዲህ አሁን አንተ ያለው እድል ምንድን ነው? በህይወት ያሉትን ቤተሰቦችን ወደ ኢስላም ጥሪ ማድረግ ነው። ሞት ሳይቀድማቸው ሞት መጥቶ ሳይወስዳቸው ወደ ኢስላም ጥሪ አድርግላቸው። እሺ
እሺ ከላይ ጥያቄ አላችሁ? ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።